አራት የሆኑ ነገሮች አሉ። የመለኮታዊ ባህሪ ይባላል በመጽሐፍ ቅዱሳችን። መለኮታዊ ባህሪ ባይዘው እነዚህ አራት ነገሮች ያሉት ሰው ካለ ብታመልከው ያዋጣል ማለት ጠረኑን ይፈልገዋል፣ ሁሌ መገኘቱን ይፈልገዋል፣ አይደራደርም። እንትናሉ ሰደው እንትኑ ሰደው መንፈስ ቅዱስ በሳሙኤል ላይ በነብይ ላይ መንፈስ ቅዱስ በዳዊት ላይ መንፈስ ቅዱስ በኢሳይያስ ላይ ነው እንጂ መንፈስ ቅዱስ ሰፈር ውስጥ አይታይም ነበር። ምንድነው እንደ ልቤ ያስባለው ዳዊት? ለእግዚአብሔር መንፈስ ለእግዚአብሔር ህልውና የሚሰጠው ቦታ መንፈስ ንፋስ አይደለም እሳትም አይደለም። ቅድም እንዳልከው አንተ እንዳልከው መገለጫው ያ ቢሆንም ለምሳሌ በርግጥ ተገልጧል። እኔ እንዴት ራሱ እንደምገልጸው አንዳንዴ ቃላት አጣለሁ። ይታቃል የመንፈስ ቅዱስን አብሮነት፣ የመንፈስ ቅዱስን ህልውና፣ የመንፈስ ቅዱስን መገኘት ቀምሰ ኖርማል መሆን አይችልም። እግዚአብሔር አየውና a man after God's own heart ለዚህ ሁለት ሰዎች እናያለና ማለት እግዚአብሔር በብሉይ ኪዳን ደግሞ አይ ቲንክ እኛ በአዲስ ኪዳን የምንኖረው ኑሮ ተናግሯል። በተስፋ ሲናገር እናያለን። ብሉይ ኪዳን ልክ በጌታችን በኢየሱስ ክርስቶስ መምጣት የተስፋ ቃል እንደተሞላችሁ ሁሉ የብሉይ ኪዳን መጽሐፍት ስለ መንፈስ ቅዱስ መምጣት ደግሞ ብዙ የተስፋ ቃሎች ተናግረዋል። ሕዝቅኤል ላይ ስንሄድ እናገኛለን፣ ኢሳይያስ ላይ ስንሄድ እናገኛለን፣ ኤርሚያስ ላይ ስንሄድ እናገኛለን። መጽሐፍት ሁሉ ደግሞ በመንፈስ ቅዱስ መምጣት የተሞሉ ናቸውና እግዚአብሔር አይ ቲንክ መንፈስ ቅዱስ ካልመጣና በስጋ ለባሽ ውስጥ ካላደረ ሰው የእግዚአብሔርን ሐሳብ አያስተናግድም። ሰው ከእግዚአብሔር ጋር አብሮ መሄድ አይችልም። ይህንን እግዚአብሔር ስላየ ኦኬ መጀመሪያ እኔ የሚገባኝ ማለት ነው መጀመሪያ ኢየሱስ ክርስቶስ ይሄድና ይህንን ህዝብ ከኃጢአተኛ ማንነቱና ከኃጢአት ተፈጥሮ ይለየዋል። የተቀደሰ ነውር የሌለበት እንከን የሌለበት ይሆን ዘንድ ያደርገዋል። ከዛስ መንፈሴን ደግሞ ልካለሁኝ፣ መንፈሴን በውስጣቸው አስገባለሁኝ። ከዛ በኋላ መንፈስ ቅዱስ በውስጣቸው ከገባ በኋላ ህጌን ይጠብቃሉ፣ ስርዓቴን ያከብራሉ፣ ከኔ ጋር የፍቅር ህብረት ያደርጋሉ። አይ ቲንክ ይሄ ነው ያ ፕላን የነበረው ብዬ አስባለሁና በብሉይ ኪዳን አይ ቲንክ ብዙ ቦታዎች ላይ መንፈስ ቅዱስ መምጣት እና የመንፈስ ቅዱስ ተስፋዎች ተጽፏልና ስለነሱ ትንሽ ምንጫወት። ያው በብሉይ ኪዳን ስለ መንፈስ ቅዱስ የተሰጠን ተስፋ በተለይ ጎላ ብሎ የሚታይበትን ክፍል ስንመለከተው በኢዩኤል መጽሐፍ ላይ ነው ያለው እና በኢዩኤል መጽሐፍ ላይ ስለ መንፈስ ቅዱስ መምጣት ጌታ እግዚአብሔር በመጨረሻው ዘመን ከመንፈሴ በስጋ ለባሽ አፈሳለሁ ነው የሚለው እና ቅድም እንዳወራ ነው አሁን በሆኑ ስፔሲፊክ በሆኑ ሰዎች ላይ አይደለም የሚወርደው የእግዚአብሔር መንፈስ እና የአብ ተስፋ የሆነው የእግዚአብሔር መንፈስ በስጋ ለባሽ ሁሉ ላይ ያ ደግሞ በስጋ ለባሽ ሁሉ ሲባል ክርስቶስን ባመነው ላይ አዲስ ኪዳንን ለየት የሚያደርገው የክርስቶስ መሞት እና መነሳት የትንሣኤው ጉልበት ስላለ ዘመንን ይከፍለዋል። ስለዚህ በብሉይ ኪዳን በስጋ ለባሽ ሁሉ ላይ የእግዚአብሔር መንፈስ አልነበረም፣ በተወሰኑ ሰዎች ላይ ነበር የነበረው። በአዲስ ኪዳን ግን በአማኙ ሁሉ ላይ በስጋ ለባሽ ሁሉ ላይ ሴት ይሁን ወንድ ይሁን። እንደውም እዛ መጽሐፍ ላይ ሲናገር ምንድነው የሚናገረው? ሽማግሌዎች ህልምን ያያሉ፣ ጎበዛዝት ደግሞ ራእይን ያያሉ ይላል እና የእግዚአብሔር መንፈስ በሚመጣበት ጊዜ ማለት ነው ምልክት ሁሉ አለው። አገኘው እሱ ለምበዋው እንዲህ ይላል፣ ከዚህም በኋላ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ህልም ያልማሉ፣ ጎልማሶቻችሁም ራእይ ያያሉ። በእነዚያ ቀናት በወንዶችና በሴቶች ባሪያዎች ላይ እንኳን መንፈሴን አፈሳለሁ። ማለት የተቀጠረ ቀጠሮ ነው። በእነዚያ ቀናት የሚቀጥረው አንዳንድ ትንቢቶች ደብል ፉልፊልመንት አላቸው እና የአፈጻጸማቸው ሁለት ነው። ለምሳሌ ይሄኛው ቃል እዚህ ጋር የሚናገረው ቃል በጣም በሚገርም ሁኔታ ሁለት አይነት የአፈጻጸም አተገባበር አለ። የመጀመሪያው ጌታችን ኢየሱስ ክርስቶስ በመጣ ጊዜና ስለኛ ስለ ኃጢአታችን ስለ በደላችን ሞቶ
ተሰቅሎ ተቀብሮ ከተነሳ በኋላ ልክ እንዳልነው ባለ 50 በሚባለው ቀን የእግዚአብሔር መንፈስ ወረደ ይላል። ወረደ በስጋ ለባሽ ሁሉ ላይ መንፈስ ቅዱስ መጣ። ሁሉም ላይ አይተ ከሆነ ከሮም የተሰበሰቡ ከተለያዩ ስፍራ የተሰበሰቡ በዛ በኢየሩሳሌም ባሉ እነ ጴጥሮስ በሚናገሩበት ጊዜ ጴጥሮስን ስብከት ሰምተው ብዙዎቹ በተለያየ አይነት ቋንቋ ሲናገሩ እነዛ ሰዎች ሲታዘቡ እንመለከታለንና ያ ማለት ምንድነው? እነሱ በዛ ጊዜ በነበሩበት ጊዜ መንፈስ ቅዱስ የሚባለው በንጉስ ላይ ሲመጣ ነው የሚያዩት። መንፈስ ቅዱስ በሳሙኤል ላይ፣ በነብይ ላይ፣ መንፈስ ቅዱስ በዳዊት ላይ፣ መንፈስ ቅዱስ በኢሳይያስ ላይ ነው እንጂ መንፈስ ቅዱስ ሰፈር ውስጥ አይታይም ነበር። አሁን ግን ደካማ በሚሉት ላይ የእግዚአብሔር መንፈስ እሱ ብቻ አይደለም፣ በአፋቸው ላይ ይሄ ፍሌም ኦፍ ፋየሩ ነበር። ሲናገሩ ሲጸልዩ በልሳን ሲጸልዩ የእሳት ነበልባል የሚመስል ነገር ታዩአቸው ይላል ሲናገር። የእግዚአብሔር መንፈስ በስጋ ለባሽ በዛ ላይ እንግዲህ አስብ፣ ያልተማረ አለ፣ የተማረ አለ፣ ትንሽ አለ፣ ትልቅ አለ። ኢዩኤል እንደተናገረው ወንድ አለ፣ ሴት አለ። እነ ማርያም አሉ፣ እነ ሰሎሜ አሉ። ምክንያቱም በደርቡ ላይ ተሰብስበው ነው የሚጸልዩት። በሁሉም ላይ ነው የእግዚአብሔር መንፈስ የወረደው። የእግዚአብሔር መንፈስ በመጨረሻው ዘመን ሲመጣ አድሎ አልፈጠረም። በአይሁዳውያን ካልቸር ሴቶች ቦታ የላቸውም፣ ቁጥር ውስጥም አይገቡም። ወንድ ነበር የሚቆጠረው፣ ሕፃንና ሴት አይቆጠሩም ነበር። አንድ ፋሚሊ የፋሚሊ ዋናው የሆነው ሰውዬ ነው የሚቆጠረው የነበረው። አየ ስለዚህ አሁን የእግዚአብሔር መንፈስ ግን ሲመጣ በሕፃኑ ላይ ሴት የለ፣ ወንድ የለ፣ ሴት የለ፣ ሕፃን የለ፣ አዋቂ የለ፣ ሆሊ ስፒሪት በሁሉም ላይ መጣ ይላል። የአብ ተስፋ የሆነው የእግዚአብሔር መንፈስ በዚህ ብሉይ ኪዳን ላይ በጣም የሚገርም ነገር በዘኍልቍ መጽሐፍ 11:25 ላይ አንድ ቃል አለ። እሱ ቃል ብታነብልኝ። ዘኍልቍ 11:25 ላይ አንድ ቃል አለ እና ጌታ ስም የተባረከ ይሁን። 11:25 ከዚያም እግዚአብሔር በደመና ወርዶ ተናገረው፣ በሙሴ ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አሳደረባቸው። መንፈሱም ባደረባቸው ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልደገሙትም። ይሁን አሁን ምን እንደሆነ ታውቃለህ? ወደ ሰፈር ውስጥም ሁሉ ገብተው ሁለት የቀሩት ላይ ትንቢት ሲናገሩ ሁሉ ታይቷል ይላል። እና ምንድነው አሁን ከሙሴ ያለውን መንፈስ አየው ወስዶ እግዚአብሔር በሰባዎቹ ላይ አፈሰሰው። ያንን የአገዛዝን ስርዓት እንዲማሩ አየ ፍርድ እንዲያደርጉ። ለምን ሙሴ እዛም ሰፈር አየ ገብቶ መዳኘት፣ እዚህ ትዳራቸው ሲመታ ሄዶ መገላገል፣ እዛ መንፈሳዊ ህይወቱ ሲደክም ሄዶ መገላገል አየ ስለማይችል ሰው ስለሆነ። እስራኤል ደግሞ 5 ሚሊዮን ህዝብ ነው፣ ሴቶችና ልጆች ተቆጥረው አየ አባወራው ብቻ 600,000 ህዝብ ነው። የ600,000 ቤተሰብ ፋሚሊ በአንድ ሙሴ አይፈታም። እግዚአብሔር ምን አደረገ? ያንን የሆሊ ስፒሪትን አሰራር አመጣና በሰባዎቹ ሽማግሌ ላይ ይሄን መንፈስ ሙሴ እጅ እየጫነ በሰባውም ላይ ሆሊ ስፒሪትን እንዲሞሉና ያ ሙሴ ጋር የነበረው አንደርስታንዲንግ፣ ሙሴ ጋር የነበረው ያ የመገለጥ የመፍረድ የዳኝነቱ መንፈስ በሽማግሌዎቹም እንዲያልፍ አደረገ። አይገርምም? ከዛ የተነሳ እነሱም ፍትህ ማድረግ ጀመሩ። ምንድነው ይሄኛው ሻዶ ነው ሊመጣ ላለው ለዛ ለዋናው ነገር ሻዶ ነው። አሁን ኢየሱስ ክርስቶስ ሲመጣ የአብን ተስፋ መንፈስ ቅዱስ ይመጣል አላቸው። አየ መንፈስ ቅዱስ በነ ጴጥሮስ ላይ ሲወርድ ባይዘዌ እጅ ተጭኖባቸው አይደለም የወረደው። በእጅ መጫን መንፈስ ቅዱስ ሰው ሊፈወስ ይችላል፣ የተለያየ ነገር ሊሆን ይችላል። ግን መንፈስ ቅዱስ ወደ ሰዎች የሚመጣው በጣም ይሄ ሴንሲቲቭ ሀርት ላላቸው ሰዎች፣ መንፈስ ላላቸው ሰዎች፣ እሱን ለሚጠሙ ሰዎች መንፈስ ቅዱስ ቅርብ ነው። አይ በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ እንዳለ ተስፋውን ጠብቆ ነው የመጣው። አሜን። አይ ተስፋውን ጠብቆ የእግዚአብሔር መንፈስ የመጣውና ይሄ በዛ
በብሉይ ኪዳን የነበረውን የሙሴን በሰባዎቹ ሽማግሌ ላይ ያስተላለፈውን ይሄን የእግዚአብሔርን መንፈስ የጥበቡን መንፈስ እዚህ ጋር ደግሞ ለደካሞች ሲሰጥ ታያለ፣ ለሕፃናቶች ለሴቶች ሲሰጥ ታያለ። ስለዚህ ምንድነው ያ የጥበብ መንፈስ ነው። የጥበብ መንፈስ ነው። መንፈስ ቅዱስ የጥበብ መንፈስ ነው። ማስተዋልን የሚመልስ መንፈስ ነው። ራስን መግዛት የምትችልበትን አቅምና ጉልበት የሚሰጥ መንፈስ ነው ይሄ መንፈስ ማለት ነው። እና ይህንን መለከታለሁ። ሌላ በዘዳግም መጽሐፍ 34ኛው ክፍል ላይ ቁጥር 9 ላይ አንድ የእግዚአብሔር ቃል ይናገራል። ዘዳግም 34 ላይ ቁጥር 9 ላይ አንድ የሚናገረው ቃል አለ እና ሙሴ ተተኪ ሲፈልግ ከዚህ በኋላ መሄዱ እንደሆነ ሲያቅ የነዌ ልጅ ኢያሱን ከልጅነቱ ጀምሮ በእግዚአብሔር ቤት ውስጥ ያደገ ስለነበረ ጠራውና እጅ ጫነበት ይላል። ከሱ ያለው መንፈስ ወስዶ አካፈለው ይላል። ስለዚህ ሙሴ ሲመራበት በነበረው በዛ ስፒሪት ኢያሱ መምራት እንዲችል ያ የሕያው የእግዚአብሔር መንፈስ በኢያሱ ውስጥ ስራው ቀጠለ። ባይዘው የሰው ስራ ያቆማል። ሙሴ አይደለም እዛ ቦታ ላይ ዋና ተዋናይ የእግዚአብሔር መንፈስ ነው። የሙሴ አቅም ይደክማል። የሙሴ ጉልበት ወይም አገልግሎቱ እስከተወሰነ ድረስ ነው፣ ይገደባል፣ ሰው ስለሆነ ማለት ነው። ግን የማይደክመው በሙሴ ሰራ የነበረው ያ የእግዚአብሔር መንፈስ አሁን በኢያሱ ደግሞ መቀጠል ጀመረ። ለምን? ትላንትና ከሙሴ ጋር እንደነበርኩ ካንተ ጋር ሆናለሁ አለው። አሜን። አሁን የሙሴን አሰራር ሰጣለሁ ሳይሆን ያለው ትላንት ሙሴን ያደመቀው የእግዚአብሔር መንፈስ ነው። አሁንም ኢያሱን ደግሞ በኃይል እስራኤልን እንዲመራና እስራኤልን ወደ ርስቱ እንዲያስገባ የሚያደርገው የእግዚአብሔር መንፈስ ነው። ስለዚህ እግዚአብሔር መንፈስ ነው በወጣቶቹ ላይ፣ በሽማግሌዎቹ ላይ፣ በጎበዛዜቶቹ ላይ፣ በሴቶች ላይ፣ በልጆች ላይ፣ በእናቶች ላይ ሲመጣ ሀገር ይቀየራል፣ ኔሽን ይለወጣል። አሁን ለምንፈልገው የህዝብ ለውጥ፣ አሁን ለምንፈልገው የመንፈስ ቅዱስ አሰራር በጣም ወሳኝና ወሳኝ ነገር ሰዎች ልባቸውን ለመንፈስ ቅዱስ ክፍት አድርገው በጣም ሃምብል ሆነው በእግዚአብሔር መንፈስ ፊት ራሳቸውን ዝቅ አድርገው ያን በሙሴ ላይ የወረደውን መንፈስ፣ በኢያሱ ላይ የወረደውን፣ በባለ 50 የወረደው፣ በነ ጴጥሮስ ላይ የወረደውን ያን ክቡር መንፈስ እንደገና ልንጠማው ያስፈልጋል። እዚህ ጋር እንደምነግር ነገር ምንድነው? ሰዎች ሁለት ነገር አለ መጽሐፍ ቅዱስ ላይ፣ የመንፈስ ቅዱስ ጥምቀትና የመንፈስ ቅዱስ ሙላት የሚባል ነገር አለ። የመንፈስ ቅዱስ ጥምቀት የሚባለው አንዴ ነው የሚደረገው፣ አንዴ ነው የመንፈስ ቅዱስ ጥምቀት። ሶስቴ ጥምቀት የለም። በቃ ሰው በሆሊ ስፒሪት ባፕታይዝድ የሚሆነው አንዴ ነው፣ አለቀ። ይጠመቃል፣ በልሳን ይናገራል፣ ትንቢት ይናገራል። አንዴ ነው ያ ኢንካውንተሩ የሚያገኘው። ከዛ በኋላ ግን ያለው እለት ግን ሙላት የሚባል ነገር አለ፣ መሞላት የሚባል ነገር አለ። በህልውናው በፕሬዘንሱ ውስጥ በቃ ኢመርስድ መሆን መጥለቅ አለብን። ወደ ውስጥ ስምጥ ማለት አለብን። የዛኔ እግዚአብሔር ለሚሰራው ስራ በጣም ትመቻለህ፣ ይቀል። ዋው ጌታ ኢየሱስ ይባረክ። ብሉይ ኪዳን ላይ በጣም ወደዋለሁ። መንፈስ ቅዱስ ተስፋ ተሰጥቶናል እንዳልከውና ኢዩኤል ላይ የተሰጠን ተስፋ ያው ሐዋርያት ሥራ ምዕራፍ 2 ላይ ደግሞ ጴጥሮስ ደግሞ ሲናገር ጉሽ ወይን ጠጅ ጠጥታችሁ ነው ሲላችሁ ነው ቀኑ ገና ሰዓት ነው። ከቀኑ በ9 ሰዓት ላይ እኛ ወንድሞች አልጠጣንም አልሰከርንም፣ ነገር ግን በአባቶቻችን እንደተነገረው በነብዩ በኢዩኤል መጽሐፍ እንደተጻፈው መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶች ሴቶች ልጆቻችሁ ትንቢትን ይናገራሉ የሚለውን ቃል ሲጠቅሰው እናያለንና እንዳልከው ደብል ፉልፊልመንት አለው። ኢየሱስ ክርስቶስ በሚመጣበት ጊዜ ደግሞ ፀሐይን ጨረቃን አንድ ጊዜ በሰማይ ብርሃንን አደርጋለሁ የሚለው ሐሳብ አለና ያዛጋ ለነገር ያሰብኩት ደብል ፉልፊልመንቱ ምንድነው? ሁለተኛው ለነገር ያሰብኩት ራሱ አስ ኔሽን እስራኤልን ብቻ አሁን ይሄ ጠቅላላ ለአማኙ ነው የተሰጠው። ይሄ ጠቅላላ ጸጋው ለአማኙ ጭምር ስለሆነ አሁን ዘመኑ የጸጋ ዘመን ስለሆነ በክርስቶስ ኢየሱስ ወደ ተከፈተው ወደ ጸጋ ዘመን ውስጥ ነው የገባነው። ይሄ የጸጋው ዘመን ደግሞ የሚያበቃበት ጊዜ አለ።
አይ የጸጋው ዘመን ሲያበቃ ባይዘው የጸጋ ዘመን ሲያበቃ የሚጀምረው የሕግ ዘመን ነው። አሁን ብዙ ሰዎች ሕግ አብቅቷል፣ አለቀለት፣ ሞቷል፣ ተቀብሯል ምናምን ይላሉ። ተቀብሯል። ጸጋ ባለበት ቦታ ላይ ሕግ አይሰራም። አሁን የሚሰራው ጸጋ ነው። በነፃ ነው የምንድነው። ክርስቶስ ሞቶልናል። በመስቀል ነው የምንድነው አምነን። አየ ጸጋው በእምነት አድኗቸዋል ሲለን አምነን በጸጋው እንድናለን። ግን አሁን የቤተ ክርስቲያን ማብቂያ ላይ ስላለን ጊዜውም ዘመኑም አሁን ማብቂያ ላይ ስላለን ይህ የጸጋ ዘመን ያበቃል። ቤተ ክርስቲያን ስትወሰድ ጸጋው ከዛ በኋላ ያበቃል። የሚቀጥለው ምድር ላይ ይሄ ኢንስቲትዩቱ የለም፣ የቸርች የሚባለው ተቋሙ የለም። ቀጣይ የሚሆነው ምንድነው? የሕግ ነው። እስራኤል ሕግ ነው ይዛ የምትቀጥለው ማለት ነው። ከዛ ያ የመከራ ዘመን ሲመጣ ሕግን ይዛ ትቀጥላለች። በዛ ታይም ሕግን ይዛ በምትቀጥልበት ጊዜ የእግዚአብሔር አብሮሆነት እንደገና ለእስራኤል ብርሃን ይሆንና ከእንቅልፍ መንቃት ሲሆንላት የዛኔ ያ በኢዩኤል የተነገረው ትልቅ የሆነው የእግዚአብሔር መንፈስ መላው እስራኤልን እንደገና በሪቫይቫል ማንሳት ይጀምራል። እንደገና መቀስቀስ ይጀምራል። ቢኮዝ በመጨረሻው ዘመን ስለሚል መጨረሻው ዘመን የነ ጴጥሮስ ዘመን መጨረሻ ነው። እንደገና ደግሞ ቤተክርስቲያንም ከተወሰደች በኋላ ያለው ዘመን መጨረሻ ነው። አንዳንዶች ሲናገሩ የመጨረሻው መጨረሻ ላይ ነው ያለነው ይላሉ። እኛ ደግሞ አሁን እዚህ ቆመን የምንናገረው የመጨረሻው መጨረሻ አለው ነው ስለዚህ በዛ ጊዜ ህልም የሚያልሙ አሉ። በዛ ጊዜ ራእይን የሚያዩ አሉ። በዛ ጊዜ ትንቢትን የሚናገሩ አሉ። አየህ እና የአውሬውን መንግስት ራሱ ፋይት የሚያደርጉ አንዳንድ ነገሮች በቪዥን ነው ፋይት የምታደርጋቸው። የሚገርም ነገር አንዳንድ ነገሮችን በትንቢት ነው ፋይት የምታደርገው። ባይ ዘ ዌይ ፊዚካሊ የማትገጥማቸው ነገሮች አሉ። ቁጭ ብለህ ዲስከስ የማታደርጋቸው ነገሮች አሉ። በትንቢት ብቻ ፋይት የምታደርጋቸው ነገሮች አሉ። እግዚአብሔር ፕሮፌሲ ሲሰጥ ያንን ፕሮፌሲ ገብቷል ክሌም ስታደርገው ስታውጀው መንፈሳዊው ዓለም ላይ የሚሰራ ስራ አለ። ውጊያውን የምትቀጥለው ሆሊ ስፒሪት በሰጠ በትንቢት መንፈስ የምትቀጥለው እንደዛ። አንዳንዱም በቪዥን ነው የምታየው። ሄደ ፈልገ አሰስ አድርገ ወይ ደግሞ በዩቲዩብ በምናምን አይደለም የምታገኘው። አንዳንዱ ነገር በጣም ሂድን ነው፣ የተሰወረ ነው። ግን ምን ይፈልጋል? ቪዥን ይፈልጋል። ሪቨሌሽን ይፈልጋል፣ መገለጥ ይፈልጋል። ያን የምታደርገው በሆሊ ስፒሪት ነው፣ በመንፈስ ቅዱስ ነው። አየህ አንዳንድ ነገሮች ለኛ ክድን የሆኑ ነገሮች አሉ፣ የማንረዳቸው ነገሮች አሉ፣ የማናቃቸው ነገሮች አሉ። የእግዚአብሔር መንፈስ ሲመጣ ግን እነዛን ነገሮች ሲምፕል አድርጎ ይገልጥልሃል። አየህ ሲምፕል አድርጎ ይገልጥልሃል። ታስታውስ ከነበረ ብሉይ ኪዳን ላይ ኤልሳ የሚባል ነቢይ በሶሪያ የሚደረገውን ነገር እቤቱ ቁጭ ብሎ ይመለከት ነበር ይላል፣ ያይ ነበር ይላል። ምክንያቱም በሶሪያ የሚጠነሰሰውን ማንኛውም እስራኤል እንዴት መውደቅ እንዳለባት፣ እስራኤል እንዴት መመታት ያለባት የጦር ፕላናቸውን በሙሉ ኤልሳ ቤቱ ቁጭ ብሎ አንድ ሰው ቴሌቪዥን እንደሚያይ ያየው ነበር ይላል። ይሄ በሆሊ ስፒሪት ካልሆነ አየህ ሂውማን የሆነ ሰው እዛ ሰፈር ገብቶ በዚህ በስጋ አይኑ ማየት አይችልም፣ ሊመለከተው አይችልም። በመጨረሻው ዘመን የተሰጠው ተስፋ ጎበዛዚት ራእይን ያያሉ ሲል ራእይ የምናየው ስለምናገባት ሴት ወይም ደግሞ ስለምናገባ ወንድ አይደለም የምናየው። ራእይ የምናየው በጣም የምታምር ላምቦርጊኒ የሆነች መኪና፣ ቀይ መኪና እንገዛለን ምናምን አይደለም ራእይ። እግዚአብሔር ስለዚህ አያሳይም ማለት አይደለም። ራእይ ስለምናገባው ያሳየናል፣ ስለምንነዳው ያሳየናል፣ ስለ ስራችንም ያሳየናል። ራእይ ግን እግዚአብሔር ፕላን ከዚህም ያለፈ ነው። የእግዚአብሔር ፕላን ልጁን ማድመቅ ስለሆነ አየህ በኔሽን ላይ ልጁን መግለጥ ስለሆነ እግዚአብሔር ለኔሽን የሆነ ቪዥን ይሰጣል። ለኔሽን የሆነ ይሄ ድሪም ህልም ይሰጣል። ለኔሽን የሆነ ፕሮፌሲ ይሰጣል። ይሄንን ነው ኢዩኤል የሚናገረው እንጂ ሰፈር ውስጥ ገብተን የሆነ ለአምስት ሰዎች ለሁለት ሰዎች ምናምን አረ እግዚአብሔር አምስት ሰውን ቢጽናና ትንቢት ነው፣ ትንቢት ያጽናናል፣ ያነጻል። እሱን እየናቀን አይደለም። ግን ሲመጣ የእግዚአብሔር መንፈስ በትክክል በእኔም በአንተም ሕይወት በወንድሞቻችን በቤተ ክርስቲያን ሲመጣ በቃ
ይሄ ወርልድ ዋይድ የሆነውን መልክ ነው ይቀይረዋል እግዚአብሔር በእንዲህ አይነት መንገድ። አምናለሁ። ሃሌሉያ የጌታ ስም የተባረከ ይሁን። አንድ የመጽሐፍ ቅዱስ ክፍል እናንብብና ደግሞ እንቀጥላለን። ሕዝቅኤል ምዕራፍ 36 ቁጥር 27 ላይ ወይም ከቁጥር 26 ጀምሮ ብናነበው ቆንጆ ነው የሚሆነው። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አሳድራለሁ፣ የድንጋዩን ልብ ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አሳድራለሁ፣ ሥርዓቴን እንድትከተሉና ሕጌን በጥንቃቄ እንድትጠብቁ አደርጋለሁ። ይህንን ቃል ሳነበው ኤግዛክትሊ በአዲስ ኪዳን በእኛ ህይወት የተፈጸመው ይህ ነው ብዬ አምናለሁኝ። እግዚአብሔር ለእስራኤሎች ነው የተናገረው ይህንን ሐሳብና በአዲስ ኪዳን ለእኛም ደግሞ በክርስቶስ ኢየሱስ ላመንነው አዲስን ልብ እሰጣችኋለሁ፣ የድንጋዩን ልብ አወጣለሁ፣ የሥጋንም ልብ እከትባችኋለሁኝ፣ ከዛ መንፈሴን በውስጣችሁ አሳድራለሁ፣ ሕጌን ትጠብቃላችሁ አይደለም፣ ሕጌን በጥንቃቄ እንድትጠብቁ አደርጋለሁና በሐዋርያት ሥራ መጽሐፍ ላይ ተጠቅሶ ድጋሚ እናገኘዋለን። እና በመንፈስ ቅዱስ መውረድ ወይም አማኝ በመንፈስ ቅዱስ ሲሞላ የሚፈጠር አንድ ነገር አለ። ልባችን ይለወጣል። ጳውሎስ የልብ መገረዝ ይለዋል። በመንፈስ የሆነ መገረዝ፣ በመንፈስ የሆነ መለወጥ፣ በመንፈስ የሆነ አዲስ መሰራትን የሚያመለክት ነገር እንደሚፈጠር አምናለሁ። እኛ ነው በልባችን ውስጥ የሚቀየረው ዋናው ነገር። ምክንያቱም ሰው በመንፈስ ቅዱስ ሲነካ የመጀመሪያው የምታይበትና የሚገለጥበት አንዱ ነገር ልቡ ይለወጣል። ልቡ ለእግዚአብሔር ነገር ይደነግጣል። ልቡ ለእግዚአብሔር ክፍት ይሆናል። በውስጣችሁ ደግሞ ምን አለ? አዲስን መንፈስ አሳድራለሁ፣ በውስጣችሁ እከትባችኋለሁ። በፊት እኮ መንፈስ ቅዱስ አብሮ ነው የሚኖረው እንጂ መጥቶ ይሄዳል እንጂ በአንድ ሰው ላይ በውስጡ አይኖርም። ሕዝቅኤል ግን በትንቢት ምን ተናገረ? በውስጣችሁ መንፈሴን አሳድራለሁ፣ ልክ ኢዩኤል መንፈሴን በስጋ ለባሽ ላይ አፈሳለሁ እንዳለና እነዚህ የትንቢት መጽሐፍቶች በሐዋርያት ሥራ ምዕራፍ 2 ላይ ፉልፊልድ ሆነዋል። ያ ጰራቅሊጦስ በሚባለው ቀን ላይ ያ ጴንጤቆስጤ በሚባለው ቀን ላይ ጰራቅሊጦስ የሆነው አጽናኝ የሆነው መንፈስ ቅዱስ ተሰብስበው በነበሩት በነዛ በክርስቶስ ኢየሱስ ተከታዮች በሐዋርያቱ ላይ እንደመጣ መጽሐፍ ቅዱስ ይነግረናልና ወዲያው ልብ ሲለወጥ ታያለ። ጴጥሮስ ፈሪ ነው። ጴጥሮስ ከሃዲ ነው። ሲክድ አይተነዋል። የካደው ደግሞ እንደው ብትክድ እኮ እንደው የሆነ ዋና መቶ አለቃው ፊት ካደ ቢባል እውነት ነው እንዴ? መቶ አለቃ ፊትማ ድብና አድርጎ ወይም ቀያፋ ፊት ካደ ቢባል ኦኬ፣ ቀያፋ ነው አይምርህ። የካደው ግን በገረዷ ፊት ይላል። የገረድ ድምፅ እኮ ተሰሚነቱ ብዙም አይደለም አይደለ? ያ ምንም እቺ ሰራተኛዋ አወራች አላወራች አምሮ ሊያልፉት ይችላል እኮ። ኢቭን ገረዷ እንኳን አውቃለሁ አንተ ከሱ ጋር ነበር፣ ካንተ ደግሞ የገሊላ ሰው ነበር ስትለው ኢየሱስ ክርስቶስን ካደ። ሶስተኛው ላይ ደግሞ ለሶስተኛ ጊዜ ሲክድ ደግሞ ይሳደብና ይራገምም ጀመር። ልብ ብዬ ሳነበው ማለት መካድ እኮ አላውቀውም ማለት አንድ ነገር፣ ከዛስ ይሳደብ ጀመረ። ያንን ጌታውን ይራገም ጀመረ። ያንን ጌታውን ይሳደብና እንደዚህ አይነት ልብ የነበረው ጴጥሮስ ምዕራፍ 2 ቁጥር 8 ላይ ምዕራፍ 2 ከቁጥር 1 ጀምሮ የነበሩበትን ቦታ ተናወጠ። እሱን ክፍል ብናነበው ደስ ይለኛል። ምክንያቱም መንፈስ ቅዱስ የሚለውን ሐሳብ አንስተን ያንን የበዓለ ሃምሳን ካላነበብን ከባድ ነው የሚሆነው። ምዕራፍ 2 ላይ የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠውበት የነበረውን ቤት ሞላው። የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። እንድናስበውና እንድናየው የፈለኩት ምንድነው? መንፈስ ቅዱስ በጣም አስፈላጊ ነው። ለምን አስፈላጊ ነው ካልክ፣ አየህ ጴጥሮስ ተንቀጥቃጭ የነበረ ፈሪ የነበረ ተጠራጣሪ ማለት በሁሉም ነገር እንዲህ ነው እንዲያ ነው ምናምን ብሎ ወዲያው መልሱን ካላወቀ የማይረጋጋ አይነት ሰው የነበረ ጴጥሮስ መንፈስ ቅዱስ ሲገባበት፣ መንፈስ ቅዱስ በወረደበት ጊዜ ግን የመጀመሪያው ተነስቶ የተናገረ
የተናገረውም ደግሞ ዝም ብሎ አይነት ንግግር ሳይሆን የሰዎችን ልብ የሚቀይር የሰዎችን ልብ ተች የሚያደርግ ልክ የሱ ልብ ተቀይሮ ያ የድንጋዩ ልብ ያ ፈሪው የሆነው ልብ ያ እምነት ያጣው ልብ ተቀይሮ እምነት ባለው እምነት በሞላው ልብ በአዲስ ልብ ተቀይሮ መንፈስ ቅዱስ በውስጡ ውስጥ አድሮ ጴጥሮስ ሲለወጥ እናያለን። ትራንስፎርም ሲያደርገው ይህንን ትራንስፎርሜሽን ከማን ጋር ያስተያዩዋለሁ? ያኔ ሳኦል ሲቀየር የቂስን ልጅ ሳኦል ምን ነካው ነው የተባለው? ደስ የሞይ ጴጥሮስንም ምን ነካው ነው የምትለው? እንዴ ኢየሱስ ከ40 ቀን በፊት ከ50 ቀን በፊት ሲሰቀል የካደ ሰውዬ ከ50 ቀን በኋላ እሱን የገደሉ አሉ እኮ እነ ቀያፋ የሕዝብ ሽማግሌዎች አለቆቹ ካህናቱ ባሉበት በዚያው በኢየሩሳሌም ከተማ በዛው በቤተ መቅደሱ ቅጥር ግቢ ውስጥ ሆኖ እናንተ የሰቀላችሁትን የናዝሬቱን ኢየሱስ እግዚአብሔር ከሙታን አስነሳው ጌታም አደረገው እያለ በቦልድነስ በድፍረት መናገር ቻለ። እንዴት? መንፈስ ቅዱስ ልቡን ለወጠው። አየህ ልባችሁን እለውጣለሁ ሲል እናየዋለን በግልጽ የጴጥሮስ ልብ ተለውጦና ለልብ ለውጥ ራሱ መንፈስ ቅዱስ አስፈላጊ ነው። እና ይሄ ተስፋ የተነገረው ተስፋ ሆኖ ብቻ አልቀረም። ሲመጣና ሲፈጸም በአዲስ ኪዳን በሐዋርያቱ ሕይወት ሲሞላ ሲፈጸም ታያለ። ኢየሱስ ክርስቶስም አይ ቲንክ ስለ መንፈስ ቅዱስ መምጣት ተስፋ አድርጎ ተናግሯል። በጣም መጽሐፍ ቅዱስ በሱ በጣም የተሞላ ነው። መሰረታዊ የሆኑትን አንዳንድ ነገሮች ብናነሳ ደስ ይለኛል። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ማንም የተጠማ በበዓሉ የመጨረሻውና ታላቁ ቀን ኢየሱስ ክርስቶስ ጮክ ባለ ድምፅ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዞች ከሆዱ ይፈልቃሉ። ይህን የተናገረው ከእርሱ ከከበረ በኋላ አማኞች ስለሚቀበሉት ስለ መንፈስ ቅዱስ ነው አለ። ማለት ሲጀመር በዓሉ ይሄ ታላቁ ቀን የሚባለው በዓል እኮ ውሃ አምጥተው ከመጥመቂያው ከዛ ከሰሊሆም አምጥተው በቤተ መቅደስ ውስጥ የሚያፈሱበት እና ቤተ መቅደሱ ሁላ ውሃ በውሃ እርጥብ የሚልበት ቀን ነው። እና ወንድ የሆነ ሁሉ የማይቀርባቸው በዓላቶች አሉ። እነዚህ 7 በዓላቶች ከነዛ በዓላት አንዱ ነው። ለ7 ቀን ይከበራል። በ8ኛው ቀን ደግሞ በታላቅ ሁኔታ የመጨረሻው ቀን ይከበራል። እና ይሄ የመጨረሻው ቀን ላይ ወንድ የሆነ ሁሉ ውሃ በእንስራም በያዘው ነገርም እየቻለ መጥቶ በቤተ መቅደሱ መሃል ላይ ያፈሰዋል። እንደውም ይሄ ሐሳብ የሚያያዝበትና እነሱ ተስፋ የሚያደርጉት የሕዝቅኤል 37 ላይ 47 ነው ያለው ወንዙ ከቤተ መቅደሱ ውሃ ወንዝ ይፈልቃል በራእይ አሳየኝ ስለሚለው ሐሳብ ከዛ ጋር ተነስተው እስራኤላውያን ያንን ለማሰብ ያንን እንደ ተስፋ ቃል ይዘው ይሄንን በዓል ያከብራሉና አስበዋል። በዚህ ውሃ በጣም መሬቱ ሁላ ውሃ በረጠበበት ሰዓት ኢየሱስ ክርስቶስ ቆሞ ማንም የተጠማ ቢኖር ምን ሊሉ ይችላሉ? እንዴ ምንድነው የሚያወራው? አይደለም ልንጠማ እኮ ይሄው በቃ መሬቱ ሁላ ወንዝ ሆኗል ረጥቧል የምትለው ኢየሱስ ክርስቶስ ግን ጮክ ባለ ድምፅ ይላል፣ በታላቅ ድምፅ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። አየ ስለ መንፈስ ቅዱስ ነው የተናገረው። ይሄንን በእርሱ የሚያምኑ ሊቀበሉ ስላላቸው ስለማን ተናገረ? ስለ መንፈስ ቅዱስ። እና መንፈስ ቅዱስን ኢየሱስ ክርስቶስ ቀድሞ አናውንስ ሲያደርገው እናያለን። ቀድሞ እንደሚመጣ ሲያዘጋጃቸው እናያለን። ለዛች ሴትም እኮ ብሏታል ዮሐንስ ወንጌል ምዕራፍ 4 ላይም ደግሞ እኮ እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም፣ ከዚህ ጉድጓድ የሚጠጣ ይጠማል። እኔ የምሰጠው ውሃ አለ። ዮሐንስ ወንጌል ምዕራፍ 7 ላይ ስትሄድ ደግሞ ይህ ውሃ መንፈስ ቅዱስ ነው ይላል፣ ጥምን የሚያረካ ውሃ። ከዛ ምዕራፍ 14 ላይ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ስንሄድ ቅድም ያነሳውን ጥቅስ እናያለን። ብትወዱኝ ትእዛዜን ትጠብቃላችሁ፣ ከዛ አብ ስለኔ የሚልከው አጽናኙን ይልክላችኋል። እና መንፈስ ቅዱስን ኢየሱስ ክርስቶስ በተለያየ ስቴጅ አናውንስ ሲያደርገው በተለያየ ደረጃ እንዳለው በብሉይ ኪዳን ነቢያቱ ሲናገሩ እናያለን። እግዚአብሔር አብ ያይና አይ ልባችሁን ካልቀየርኩ ተስፋ የላችሁም፣ ልባችሁ ካልተለወጠ አይሆንም። በቃ እስራኤል አንዴ ትሄዳለች፣ አንዴ ትመጣለች፣ አንዴ ሌላ አማልክትን ያመልካሉ፣ አንዴ ወደዚህ ይላሉ። ለእግዚአብሔር የማይያዙ ናቸው። ለእግዚአብሔር ሐሳብ እንደውም እኮ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቃል የራቀ ነው ማለት በጣም ከሐሳቡ ጋር የተራራቁ ስለሆኑ እግዚአብሔር አይ ቲንክ የወሰነው በቃ መንፈሴን ልካለሁ፣
መንፈሴ በውስጣችሁ ይገባና ልባችሁን እቀይራለሁ። ከውጪ ሆኖ የሚነገር ሕግ ለውጥ አላመጣም። ከውጪ ሆኖ ካህኑ እንደዚህ አድርጉ እንደዚህ አድርጉ፣ በግንባር ላይ ጻፈው፣ በእጆች ላይ እሰረው፣ በልብሶች ላይ አንጠልጥለው ተብሏል። እስራኤሎች በበር መቃን ላይ ጻፈው። ሕጉን እያዩት ግንባራቸው ላይ ጻፈው፣ ልብሶቻቸው ላይ ተጠልፎ፣ በእጆቻቸው ላይ ታስሮ አትዋሽ እያለ አስሮ ይዞት ይዋሻል። አትስረቅ እያለ አስሮ ግንባሩ ላይ ምናምን ቤቱ በር ላይ እያየው ይሰርቃል። አትመኝ ይመኛል። እግዚአብሔር አባየና ነው ይሄ ውስጥ መግባት አለበት። ልብ መቀየር አለበት። እኔ የሚገባኝ እንደሱ ነውና በነቢያቶቹ ተናገረ። በቃ ልባችሁን እቀይራለሁ፣ የድንጋዩን ልብ አወጣለሁ፣ የሥጋን ልብ እከትላችኋለሁ። ኤርምያስ ላይ ተጽፏል። ሕዝቅኤል ላይ 1-2 ቦታ ተጽፏል። መጽሐፍ ቅዱሳችን ላይ በተደጋጋሚ እናገኘዋለን። ኢየሱስ ክርስቶስን አናውንስ ሲያደርገው እናያለን። መንፈስ ቅዱስን ኢየሱስ ክርስቶስ ራሱ ከመንፈስ ቅዱስ ጋር የነበረው ህብረት ይገርመኛል። ሲጸነስ በመንፈስ ቅዱስ ተጸነሰ፣ ሲጠመቅ መንፈስ ቅዱስ መጣ፣ ሲያገለግል እግዚአብሔርን የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱም በየመንደሮቹ እየዞረ የታመሙትን ሁሉ እየፈወሰ አየ። ሲያገለግል በመንፈስ ቅዱስ አገለገለ። ሲነሳስ ሮሜ ምዕራፍ 8 ላይ ኢየሱስ ክርስቶስን ከሞት ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር፣ ኢየሱስ ክርስቶስን ከሞት ራሱ ያስነሳው ማለት ነው መንፈስ ቅዱስ ነው። ኢየሱስ ክርስቶስ ከመንፈስ ቅዱስ ጋር የተጣበቀ አብሮነት በአገልግሎት ተጣምረው ነበር የሚሰሩት። ሲጸነስ በድንግል ማርያም ማህፀን በመንፈስ ቅዱስም ጸንሳ ተገኘች። ሲጠመቅ መንፈስ ቅዱስም በእርሱ ላይ ወረደበት። ሲያገለግል በመንፈስ ቅዱስና በኃይል ተሞልቶ ከሞት ሲነሳ ኢየሱስ ክርስቶስን ከሞት ያስነሳው መንፈስ አይገርምም? መንፈስ ቅዱስ በጣም ማለት በጌታችን ህይወት ራሱ ኮንስታንትሊ እናየዋለን። ኢን ኤቭሪ ስቴፕ ማን አለ? መንፈስ ቅዱስ አለ። ከዛ ኢየሱስ ክርስቶስ ሊሄድ ሲል አያቸውና ብዙ የምነግራችሁ ነገር ነበረኝ አላቸው። ብዙ I can tell you many things በቃ ነገር ግን ልትሸከሙት አትችሉም፣ ነገር ግን ልትረዱት አትችሉም። ቆይ አለ አስረጂ አለ የሚነግራችሁ አለ ልባችሁን የሚቀይር ሃሌሉያ wait for him ይመጣል አላቸው። አሜን። እና ምዕራፍ 14 ምዕራፍ 15 ምዕራፍ 16 ላይ ስለ መንፈስ ቅዱስ ተስፋ ይሰጣቸዋል። እነዚህ ሐሳቦች ትንሽ እንዲና ሌሎች አንድ ሐሳብ አንስተን እንጨርሳለን ለዛሬ። ያው መንፈስ ቅዱስን አውርቶ መጨረስ አይቻልም። ያ ቀደም እንዳልኩ ነው። ስለ እግዚአብሔር መንፈስ ለማውራት ራሱ የእግዚአብሔር መንፈስ ሊረዳህ ያስፈልጋል። ኦፍ ኮርስ ያለውና እኔ እንግዲህ በተለይ መንፈስ ቅዱስ ከአማኙ ጋር በተያያዘ መንገድ አማኙን ሊረዳው ሊያግዘው የሚችለው ብቸኛ አቅምና ጉልበት ሊሆነው የሚችለው መንፈስ ቅዱስ ብቻ ነው ብዬ ነው ማምነውና በአዲስ ኪዳን ያለው የጌታ መንፈስ ኃይል በውስጣችን ካደረ በኋላ አቅም ይሰጠናል፣ ጉልበት ይሰጠናል። አንድ አማኝ በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም፣ ማገልገልም አይችልም። በምንም ማገልገል አይደለም ቢኖርም ዝም ብሎ ተራ ኑሮ ይኖራል እንጂ የታሰበውና የታለመውን ኑሮ መኖር አይችልም። አምልኮ ራሱ ያለ መንፈስ ቅዱስ ያሉትን ይፈልጋልና የእግዚአብሔር መንፈስ ከአማኙ ጋር ጥልቅ የሆነ ይሄ በጣም ሪሌት የሆነ ግንኙነት አለው፣ የተያያዘ የተቆላለፈ ግንኙነት አለው። እና አስብ መንፈስ ቅዱስ የጌታ የእግዚአብሔር መንፈስ አታሳዝኑት ሲል ምን ማለት ነው? በጣም የቀረበን ሰው ነው እንግዲህ አንተ ካሳዘንከው የሚያዝንብህ የማታውቀውን ሰው ለሱም ኬር የለህም፣ ምንም የለህም፣ እንደ ሰውነቱ ታከብረዋለህ እንደምናምን። መንፈስ ቅዱስ ምን ያህል በውስጣችን እንዳደረና የኛ ነገር ግድ እንደሚለው የኛ አሁን ለምሳሌ እዛ ቀደም ያልከው ክፍል ላይ ምዕራፍ 14 15 16 ላይ ዮሐንስ ሲጽፍ መንፈስ ቅዱስን ከኛ ጋር ባለው ግንኙነት ሲጽፍ መሪ አድርጎ ይጽፈዋል። ወደ እውነት ሁሉ ይመራቸዋል ይላል። አማኞች እውነተኛ መሪያቸው የእግዚአብሔር መንፈስ ነው። አየህ ለምንድን ነው ይህ በጣም ድብልቅልቅ ያለ ዓለም በሞላበት ጭራውና ራሱ የማይታወቅበት ዓለም በዚህ ዓለም ውስጥ ስትሄድ በመንፈስ ቅዱስ መሪነት ነው እግዚአብሔር ያለመውና ያሰበው ቦታ ጋር መደርሰው። ለሱም ደግሞ
ኖረህ የምታልፈው። ያለ መንፈስ ቅዱስ ምሪትና ያለ መንፈስ ቅዱስ አመራር ክርስቲያን በራሱ ከሄደ ሁሉ ጊዜ ለአደጋ ይጋለጣል፣ ለስህተት ይጋለጣል፣ ለሞት ይጋለጣል። ስለዚህ እንደ መሪ ሲያቀርበው ታያለ። ሌላው እንደ አጽናኝ ያቀርበዋል። አሁን አጽናኝ የሚለው የጳራክሊቶስ የሚለው ጠበቃ፣ ተሟጋች፣ አድቮኬተር፣ አብሮህ የሚቆም አየህ፣ አብሮህ የሚቆም የግሪኩ ቃል እንደዛ ነው የሚለውና ይሄ አብሮህ የሚቆም የሚሟገትልህ ስላንተ በቃ ሽንጡን ገትሮ እንትን የሚልልህ አይነት ነገር ነው አድርጎ የሚያቀርበው። እና ለምንድን ነው አጽናኝ ብሎ እንትን የሚለው? አየህ ወንጌልን በምትሰብክበት ጊዜ የእውነትን ቃል በምትናገርበት ጊዜ ብዙ ፋይት ሊያደርጉህ የሚችሉ ከፊት ለፊት የሚገጥሙ ትላልቅ መከራዎች አሉ እና በጣም ቻሌንጅ የሚያደርጉ ትላልቅ ነገሮች አሉ። በዛ ጊዜ አየህ አብሮህ ካጠገብ ቆሙ። ለምሳሌ እነ ጴጥሮስ እነ ዮሐንስ ይህንን ወንጌል ሲሰብኩ እስር ቤት ይገባሉ። በነገስታት ይጎዱ ነበር። በህዝብ ሽማግሌዎች እነዚህ ሰናድሪያን በሚባሉ በእስራኤል የሽምግልና አመራር ውስጥ ባሉ ሰዎች ይጎዱ ነበረ። ግን ሆሊ ስፒሪት አብሯቸው ስለሚቆም ልባቸውን ያጸናውና ያጽናናው ነበረ። አየህ ያጽናናው ነበር። የመንፈስ ቅዱስ ጥቅሙ ምንድን ነው? አየህ ነገስታቱ ተነስቶ ምንም ቢያወራ ክርስቶስ የሰጠን ተስፋ ከጥግ ታደርሰዋለህ። ለምን? ክርስቶስ የሰጠን ተስፋ ምንድን ነው? አየህ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለ አይደል? ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የሚናገረው ምንድን ነው? አየህ በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። መቼ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላል። ምስክሮቼ ትሆናላችሁ። የምስክርነትን አገልግሎት በምታገለግልበት ጊዜ፣ የእውነትን አገልግሎት በምታገለግልበት ጊዜ ሁሉ አልጋ ባልጋ አይደለም። ሁሉ አብሮህ የሚያገለግል ሰው ድንገት ይነሳብሃል። በጎረቤት ድንገት ይነሳ፣ መስሪያ ቤት ድንገት ትምህርት ቤት ይነሳብሃል። ሜዳ ላይ ስታገለግል፣ ቸርች ላይ ስታገለግል ይሄን ድምፅ የማይወድ ጅኒ አለ። አየህ ስለዚህ ምንድን ነው ጅኒው ቢፈነጭ ስጋ ቢጮህ ቢል አብሮ የቆመ የእግዚአብሔር መንፈስ አለ። አየህ አብሮ የሚሟገትልህ ጠበቃ የሆነ አብሮ አጽናኝ የሆነ በርታ የሚል ቀጥል፣ ኢየሱስን እየሰበክ ነው፣ ቀጥል፣ ጌታን እየተናገርክ ነው፣ የአባቶችህን መንገድ እያስቀጠልክ ነው፣ የነ ጴጥሮስን መንገድ እያስቀጠልክ ነው፣ በርታ የሚል እነሱን ያጽናናው መንፈስ እኔ ካንተ ጋር ነኝ ይላል። አየህ ስለዚህ ምንድን ነው ይህ በዚህ መንገድ ዮሐንስ ይገልጠዋል። አጽናኝ ብሎ አስተማሪ ይለዋል። ደግሞ አስተማሪ ይለዋል። አየህ እውነተኛ ትምህርት ያለው መንፈስ ቅዱስ ጋር ነው። አይ በመጽሐፍት ዕውቀት የዘላለም ሕይወት አይገኝም ይላል ኢየሱስ ሲናገር ለነዛ ለፈሪሳውያኖቹ ሲናገር። ሰው በመጽሐፍት ዕውቀት የዘላለም ሕይወት የሚገኘው ይመስላል። ስለዚህ ያላነበቡት መጽሐፍ የለም። ፈሪሳውያኖች ያልተማሩት ትምህርት ትስታላችሁ አላቸው። አየህ እግዚአብሔርን ኃይል አታውቁም ይላል። በመጽሐፍ ዕውቀት አይደለም የዘላለም ሕይወት የሚገኘው፣ ግን ራሱ የእግዚአብሔር መንፈስ ሲመጣ ግን አስተማሪ ነው። አየህ ያስተምርሃል። መጽሐፍ ሲናገር ኢሳይያስ 54 ላይ ሲናገር ልጆችሽ ይላል ከእግዚአብሔር የተማሩ ይሆናሉ ይላል። መቼም ስለ ኢንድ ታይም ቢያወራም ይሄ ከእግዚአብሔር የተማሩ ይሆናሉ ይላል። የልጆችሽን ሰላም የበዛ ይሆናል ይላል። ከመንፈስ ቅዱስ የተማረ ሰው ሰላሙ የተረጋጋ ነው። በኃይለኛ ወጀብ ውስጥ እያለፈ በኃይለኛ ችግር ውስጥ እያለፈ ሆሊ ስፒሪት አብሮት ከሆነ ሰላሙ የተረጋጋ ነው። ነገ ትሞታለህ የተባለው ያዕቆብ ተገሎ ጴጥሮስ ሊደገም ባለበት መካከል ላይ አንድ በዓል ነው በመካከላቸው የገባው ማለት ነው። ግን ጴጥሮስ እንቅልፉን ተኝቷል። ብራዘር መንፈስ ቅዱስ ካልሆነ በስተቀር ነገ ትሞታለህ ተብሎ እንደዚህ አይነት እንቅልፍ የለም በፍጹም። አየህ ለምንድን ነው ሲባል ያረጋጋል። እስር ቤት ገብተህ ራሱ በቃ ምንም ለምን እሱ አብሮህ አለ። ስለዚህ ያስተምራቸዋል ይላል። ወደ እውነት ሁሉ ይመራቸዋል። ከኔ ያለውን ወስዶ ይነግራቸዋል። ምንድነው ማለት ነው? አየህ የመንፈስ ቅዱስ መኖር በእኛ ህይወት ውስጥ ሌላኛው ነገሩ ምን እንደሆነ ታውቃለህ? በጣም ደስ የሚለው ነገር ኢየሱስ ክርስቶስን ሰዎች እንዲያከብሩት ያደርጋል። ባይዘው የመንፈስ ቅዱስ ትልቁ ስራ አብንና ኢየሱስን ሰዎች እንዲያከብሩ ነው። አይገርምም?
አሁን የሞተው ኢየሱስ ነው። ደሙን ያፈሰሰልን ኢየሱስ ነው። ቅድም ያልነው እኮ የትሪኒቲ ሴክሬቱ እኮ ይሄ ነው። ሰው የማይገባው እኮ ይሄ አየህ። ሰው እኮ እንዴት እኛ አንድ አምላክ እንጂ ሶስት አምላክ ምናምን ይላል። እኛም አንድ አምላክ ነው የምናመልከው። አየህ አንድ አምላክ ነው የምናመልከው፣ ግን በስምና ሶስት የሆነ አምላክ ነው የምናመልከው። አየህ ሰው የማይገባው ለዚህ ነው። መንፈስ ቅዱስ ሲመጣ ለራሱ ክብር አይደለም፣ ክብር አይፈልግም። ለራሱ ክብር አይደለም። ይሄ አምላክ ነው እሱ። ይሄ በጣም የሚገርም ነገር በመካከላቸው ይሄ የኢንፌሪዮሪቲ ኮምፕሌክስ እንኳን የለም። ሰው መካከል የምታየው ነገስታት መካከል የምታየው የሆነ ሰፈር የምታየውን ነገር በእግዚአብሔር አብ በእግዚአብሔር ወልድ መካከል የለም። ኢየሱስን በማክበር ነው አየህ ደስ የሚሰኘው መንፈስ ቅዱስ። ኢየሱስ ሲከብር ሲያይ ነው ደስ የሚሰኘው። ኢየሱስ በምድር ላይ በነበረበት ጊዜ የአብን ፈቃድ ላደርግ መጣው አለ። አየህ አብ ሲከብር ነው ደስ የሚለው። በዚህ ይላል አባቴ ይከብራል ይላል። አየህ አንዴ ታስታውሳለህ ማቴዎስ ወንጌል ምዕራፍ 5 ላይ ቁጥር 14 ላይ ሲናገር ምን ይላል? እናንተ የምድር ጨው ናችሁ ይላል አይደለ? ጨው አልጫ ቢሆን ምን ጥቅም አለው? እናንተ በተራራ ላይ ያለች ብርሃን ናችሁ ይላል። እና በተራራ ላይ ያለች ብርሃን ልትሰወር አይቻላትም ይላል። ከዛ ዝቅ ብሎ ምን ይናገራል? መልካሙን ስራችሁን ባይዘው መልካሙን ስራችሁን የሚለው ይሄ ከእምነት የመነጨው ስራ ነው እንጂ ዝም ብሎ ያለ እምነት ማብላት፣ ያለ እምነት መቀደስ፣ ያለ እምነት ገደላ ገደል መሄድ ምናምን አይደለም። ክርስቶስን ካመንክ በኋላ የምታደርገው ማንኛውም ነገር መልካሙን ስራችሁ አይተው የሰማይ አባታችሁን ነው የሚለው ጌታ ሲናገር። እንዲያከብሩ እኔን እንዲያከብሩ እንኳን አይደለም ያለው። አይገርም? የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። ስለዚህ ምንድነው? ኢየሱስ አብን አከበረ። መንፈስ ቅዱስ ሲመጣ ኢየሱስን ገለጠልን። ከኔ ያለውን ወስዶ ያስተምራችኋል በሚለው ያስተምረናል። ይሄንን ነው በጣም ሌላው እንትን ምለው ምን መሰለ? ቅድም እንዳልኩ ይሄ ችሎታ የሚል ነገር የመንፈስ ቅዱስ ችሎታ በእኛ በደካሞች ውስጥ ይገለጣል። አሜን። በደካሞች ውስጥ አሜን። እውነቴን ነው የምልህ። ቅድም ብለህዋል አንተ። ጴጥሮስ እኮ በገረድ ፊት ክዶት በ3000 ሰው መካከል መሰከረለት። ለምን? የዛኔ የጌታ መንፈስ በሙላት አልነበረ። አየህ ዝም ብለህ ነው የምትከተለው። ክርስቶስን ሲከተለው ክርስቶስም ገብቶታል። መንፈስ ቅዱስ ይመጣል ብሏቸዋል፣ ያስፈልጋቸዋል። አየህ ይሄ አቅም የክርስትና የኑሮ አቅም በራሱ የኑሮ አቅም እኮ ጀምሮ መጨረስ፣ ክርስትናን ጀምሮ መጨረስ ያለ መንፈስ ቅዱስ እንዴት ይሆናል? ባለፈው ስንነጋገር ካስታወስክ የዘካርያስን መጽሐፍ አንስቼ የሆነ ነገር እያልኩ ነበርና ምንድነው እስራኤል ከባቢሎን ከተመለሰ በኋላ መቅደስ የለውም ነበር። ለምን? መቅደሱ ፈርሶ ለ70 ዓመት መቅደሱን አፍርሶት እስራኤል በሙሉ በግዞት ባቢሎን ውስጥ ነበር። ነገር ግን እንደ ኤርሚያስ ቃል መሰረት 70 ዓመት ሲፈጸም ወደ ምድራችሁ ትመለሳላችሁ ብሏቸው ያ 70 ዓመት ሲፈጸም ዳንኤል እንደውም ምዕራፍ 9 ላይ የኤርሚያስን መጽሐፍ አስተዋለ ይልና ከዛ የእስራኤል የጉብኝቷ ጊዜ እንደደረሰ አንደርስታንድ አደረገ። ከዛ እስራኤል ተመለሰች። በአንድ ዙር፣ በሁለት ዙር፣ በሶስት ዙር እያደረጉ ተመለሱ። አሁን እስራኤል ሲመለስ የቀበሮ ሜዳ ላይ ነው የተመለሰው። ቀበሮ የሚሮጥበት ሜዳ ላይ ነው። ኦልሬዲ ከ70 ዓመት በፊት ናቡከደነጾር ሁሉንም ዲስትሮይ አድርጎታል። ቤተ መቅደሱ ፈርሷል፣ ቅጥሩ ፈርሷል፣ ቤቶች ፈርሰዋል፣ ሁሉ ነገር ፈርሰዋል። በኋላ በነህምያ መጣና እግዚአብሔር ቅጥሩን በ58 ቀናቶች እንዲሰራ አደረገ። በ58 ቀን ሚራክል ነው የራሱ። በ58 የኢየሩሳሌምን ቅጥር በሙሉ ሁሉም በያለበት በሩ ሰራ፣ አለቀ። ከዛ በዘሩባቤል እጅ ደግሞ ቤተ መቅደሱ ጀመረ። ቤተ መቅደሱ ሲጀመር ቤተ መቅደሱ እንዳያልቅ ጠላት የራሱን የሆነ ያኔ ቅጥሩ ሲሰራ እነ ጦቢያው እነ ሰንበላጥ ተነስተው
ችግር ይፈጥሩ ነበር። አሁን ቤተ መቅደሱ ደግሞ ሲጀመር ሌላ ችግር ተፈጠረ። ሌላ ችግር ከዚህ የተነሳ 14 ዓመት ያህል የዘሩባቤል ቤተ መቅደስ ሳይሰራ፣ ሁለተኛው ቤተ መቅደስ የመጀመሪያው ቤተ መቅደስ የሰለሞን ነው፣ ሁለተኛው የዘሩባቤል ቤተ መቅደስ ነው። ሳይሰራ 14 ዓመት መስተጓጎል ሆነ። ስለዚህ ዘሩባቤል ልቡ ምንድነው? ቤተ መቅደስ ጀምሯል፣ መጨረስ ይፈልጋል። የእግዚአብሔር ስራ ነው፣ የእግዚአብሔር ቤተ መቅደስ ነው። ካህናቶቹ እነ እዝራ አሉ፣ ሁሉም ተዘጋጅተዋል። ሪቫይቫል እንዲነሳ እዝራ በየቀኑ ሕጉን ያስተምራቸዋል። የህዝቡ ልብ ተነስቷል፣ ለሪቫይቫል ተቀስቅሷል። ፋሲካ አክብረዋል ምናምን። አሁን ቤተ መቅደሱ አላለቀም። በዚህ ሰዓት ግን እግዚአብሔር በዘካርያስ አማካኝነት አንድ ትንቢት አመጣ። ለማ ለዘሩባቤል እና ለህዝቡ፣ እዛ ላለ ህዝብ ሰው ምን አለ? በኃይልህም አይደለም አለ፣ በጉልበትህም በብርታትህም አይደለም አለ፣ በመንፈሴ እንጂ አለ። በመንፈሴ እንጂ አለ። አቅም የሚሰጥ ጀምረ የምትጨርሰው አይታል። የእግዚአብሔርን ስራ ራሱ አይደለም የኛን ስራ፣ የእግዚአብሔርን ስራ ጀምረን የምንጨርሰው በእግዚአብሔር መንፈስ ነው። ከዛ በኋላ ምን አለ? የዘሩባቤል እጆች የጀመሩትን የዘሩባቤል እጆች ይጨርሱታል። ከዛ በኋላ ሁሉም ይላል የመደምደሚያውን ድንጋይ ዘሩባቤል እስከሚያስቀምጥ ድረስ ሞገስ 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 ይሁንለት ይሉ ነበር ይላል። ዘሩባቤልም የመደምደሚያውን ድንጋይ ያስቀመጠ ይላል። ኦልሬዲ ተጠናቀቀ። በምን? ዘካርያስ ይዞት የመጣው የእግዚአብሔር ፕሮፌሲ አለ። ያ ፕሮፌሲ ምንድነው? አሁን በኃይል አይደለም። አንዳንድ ነገሮችን ስናደርግ በእኛ አቅም፣ በእኛ ጉልበት፣ በእኛ ሁኔታ የሚሆኑ ይመስለናል። ኖ በእኛ አይሆንም። እግዚአብሔር ሐሳብ ያመጣል። እግዚአብሔር አንድ የሆነ ጽንሰ ሐሳብ ያመጣል ወደ ህይወታችን። ያ ግን ተፈጻሚነትን የሚያገኘው በእግዚአብሔር መንፈስ ነው። እንደ ሰው አቆጣጠር ቤተ መቅደስ እግዚአብሔር የሚከበርበት፣ የሚመሰገንበት፣ መስዋዕት የሚሰጥበት፣ የንጉሱ ታቦት የሚቀመጥበት ሁሉ ነው። ስለዚህ የራሱ ነው እግዚአብሔር። ስለዚህ ሰው ቢሰራ ባይሰራም ብሎ ሊተወው ይችል ነበረ። ተጀምሯል፣ እንዴት እግዚአብሔር የራሱን ቤት አይጨርስም ብሎ አንዳንዱ ኮምፕሌን ሊያቀርብ ይችል ነበር። ኖ እንደዛ አይደለም። አሁን ኮምፕሌን ሳይሆን ሆሊ ስፒሪት ነው የሚያስፈልገው። መንፈስ ቅዱስ ነው የሚያስፈልገው። ጀምረን በህይወታችን የቆሙ ነገሮች በሙሉ የሚቀጥሉት በመንፈስ ቅዱስ ነው። እኔ አምናለሁ። እውነቴን ነው የምልህ። አሁን የሚያደምጡን አድማጮች አሉ በተለያየ ስፍራ ብዙ ነገር ጀምረው ያቆሙ፣ ብዙ ነገር የተስተጓጎለባቸው እንደነ ጦቢያ ያለ፣ እንደነ ሰንበላጥ ያለ፣ እንደነ አረባዊ ጌሳ የሆኑ መቅደሱ እንዳይሰራ ተግተው የሚሟገቱ ብዙ በዛ ጊዜ የነበሩ ሰዎች አሉ። በእኛም ዘመን ደግሞ አሁን የክርስቶስ ወንጌል በእኛ አልፎ ለትውልዳችን፣ ለቤታችን፣ ለፋሚሊያችን፣ ለወዳጅ ዘመዶቻችን እንዳይደርስ ተግተው የሚሰሩ መናፍስቶች፣ እንዲሁም ደግሞ መናፍስቶች የተከራዩዋቸው ሰዎች ሊኖሩ ይችላሉ። ይሄንን በአገልጋይ ይሁን በሰው ይሁን በጥቁር ይሁን በነጭ በቀይ አትለው፣ ብቻ መናፍስት የተከራዩ ማንኛውም ሰው ሊሆን ይችላል፣ አካል ሊሆን ይችላል። ቢሆንም ግን በእግዚአብሔር መንፈስ አማካኝነት ዲስትሮይ ያደርገዋል። እግዚአብሔር ይቀጥላል። በእኛ የጀመረው ነገር ይቀጥላል፣ ወደፊት ይሄዳል። እግዚአብሔር ልንቆም አልጠራንም፣ ልንሄድ ነው። አንድ ኢሳይያስ መጽሐፍ ላይ ኢሳይያስ መጽሐፍ ላይ ምን እንደሚናገር ታውቃለህ? የእግዚአብሔር መንፈስ እንዲህ ይላል፣ ለሚኖሩባት እስትንፋስን ለሚሄዱባት ደግሞ መንፈስን ይሰጣል። አሜን። አይገርም? ለሚኖሩባት እስትንፋስ በቃ መኖር ከፈለክ ወዳጅ እስትንፋስ ይሰጣል። እንትና አብደላም እየኖረ ነው፣ ዘሚካኤልም እየኖረ ነው፣ ሁሉም እየኖረ ነው። መኖር ነው የምትፈልገው፣ እግዚአብሔር ችግር የለበትም። ያው እየኖሩ እስትንፋስ ይሰጣል፣ ችግር የለውም። ዓላማውን ካላወቅ በእስትንፋስ ትኖራለህ፣ በእስትንፋስ ትወጣለህ። ስለዚህ በፎቶሲንቴሲስ አንተና ዛፍ እየተቀያየራችሁ እየተነፋፈሳችሁ ትኖራላችሁ። የሚሄዱባት ግን ይላል የእግዚአብሔርን ቪዥን ይዘው የሚቀጥሉ በምድሪቱ ላይ የእግዚአብሔርን ሐሳብ ይዘው የሚንቀሳቀሱባት ግን ለነሱ ግን ይላል መንፈሱን ይሰጣል። ሃሌሉያ። መንፈሱ እኮ አካሉ መንፈሱ ማንነቱ ነው። መንፈሱ እኮ ገብቷል፣ ከእግዚአብሔር የተካፈልነው ነው ብለናል እኮ ዘፍጥረት 2 ምዕራፍ 10 ቁጥር 17 ላይ የሕይወትን መንፈስ በአዳም ላይ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆኖ ተነሳ። ሲነሳ
የእግዚአብሔርን ላይፍ ዞይ የሆነውን ላይፍ ተካፍሏል። እግዚአብሔር ኢምፓርት ያደረገው ያ ዞይ የማይጠፋውን ህይወት ነው ያካፈለው። ስለዚህ ምንድነው ትሄድበታለህ፣ ከሄድክበት የእግዚአብሔር መንፈስ ይሰጣል። አዲስ ኪዳን ይሄንን ነው እግዚአብሔር እንትን የሚያደርግ። ከዛ በኋላ የኃጢአት ሙግት የለም ወዳጄ። ልቀደስ ልውጣ አልግባ ምናምን ኖ መንፈሱን የተጠሙ ሰዎች እዚህ ሙግቱና ክርክር ውስጥ አይደሉም ያሉት። አየህ ሁልጊዜ እነዚህ ነገሮች ቼክ ሊያደርጉ ይችላሉ። ስጋ ስለሆንክ ምን ከፊት ከኋላ ባለጋራጁ ዲያብሎስ አይደለም የሚለው በዙሪያ ይላል አይደል? ቀዳዳ ይፈልጋል አይደል? ኖ አንተ ከቀዳዳው በላይ መኖር ትችላለህ። እሱ ዙሪያ ሲዞር አንተ በሰማይ በእግዚአብሔር ሐሳብ መሄድ ትችላለህ። በጣም የሚገርም ነገር ነው። ጌታ ኢየሱስ ይባል እንደ መልእክት ነው የተቀበልኩት ያሁኑ ቃል። ሃሌሉያ አሜን። ለሚሄዱበት ግን መንፈስን ይሰጣል። አሜን አሜን። እኔ ከሚሄዱት ወገን ነኝ። ሃሌሉያ። በጣም ቆንጆ ጊዜ ነው እያሳለፍን ያለ ነው። መንፈስ ቅዱስ በአዲስ ኪዳን እንግዲህ ምንም ነገር ለማድረግ ወሳኙ እንደሆነ ነው ደጋግመህ ያነሳው። ምንም ነገር ለአምልኮ መንፈስ ቅዱስ እግዚአብሔር አብ እንዲህ ያሉትን ይፈልጋልና በእውነትና በመንፈስ የሚያመልኩትን ኢቭን ወርሺፕ ራሱ የሆነ ገዳም ሄደ የሆነ ቦታ ተላልጠ ተጋግጠ ሄደ የምታርቀርበው የሆነ ነገር አይደለም። ጠየቀችው ያቺ ሴት እንዴት እኮ አዲስ ኪዳን እኮ መንፈስ ቅዱስ ነገራችን እንደቀየረው እኮ ይሁን አይደል ማለት አባቶቻችን በዚህ ይሰገዳል እናንተ ደግሞ በኢየሩሳሌም ይሰገዳል ተላል በየትኛው ነው ብላ ያቺ ሴት ጠየቀችው። እውነተኛ ጥያቄ ነው። ሳምራይቷ ሴትና ምናላት እግዚአብሔር በእውነትና በመንፈስ የሚያመልኩትን ይፈልጋል። አምልኮ ራሱ ምን ሆነ? በመንፈስ ሆነ። ወደ ኢየሩሳሌም መሄድ አይጠበቅብህም። አሁን ወደ ሰለሞን ቤተ መቅደስ መግባት አይጠበቅብህም። አሁን እግዚአብሔር አብ ምንን ይፈልጋል? በእውነትና በመንፈስ የሚያመልኩትን ይፈልጋል። አምልኳችን ራሱ ምን ሆነ? በመንፈስ ቅዱስ ሆነ። የት አግኝተው እግዚአብሔርን ታመልከዋለህ? እንዴት አድርገህ እግዚአብሔርን ታመልከዋለህ? መንፈሱን ልኳል ባንተ ውስጥ። በመንፈስ ቅዱስ እግዚአብሔርን ታመልከዋለህ። ኢቭን ወርሺፕ ራሱ ተቀየረ። አገልግሎት በመንፈስ ቅዱስ ኢየሱስ ክርስቶስ ራሱ ያገለገለው በመንፈስ ቅዱስ ኃይል ነው። አገልግሎታችን ራሱ በመንፈስ ቅዱስ ሆነ። ኢየሱስን ማወቅ የምንችለው ራሱ በመንፈስ ቅዱስ ነው። እነዚህ ያነሳቸውን 3 ምዕራፍ 14 ምዕራፍ 15 ምዕራፍ 16 ላይ ያሉትን ሐሳቦች ባነባቸው ብዬ ፈለኩኝ። ምዕራፍ 14 ከቁጥር 17 ጀምሮ ስለ መንፈስ ቅዱስ ኢየሱስ ክርስቶስ ሲያወራ ብትወዱኝ ትእዛዜን ትጠብቃላችሁ፣ እኔም አብን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖር በውስጣችሁም ስለሚኖር ታውቁታላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። አይ መንፈስ ቅዱስ አብሮን እንዲሆን ወላጅ እንደሌለው ልጆች ኦርፋን አላረጋችሁም። I will never leave you alone። ብቻችሁን እነዚህ ሰዎች እኮ ትዳራቸውን ሳይሉ ቤተሰባቸውን ሳይሉ ስራቸውን ሳይሉ ጌታን ተከትለውታል። እነ ጴጥሮስ እኛማ ወዴት እንሄዳለን? አንተ እኮ የህይወት ቃል አለ ብለው ተጣብቀውበት የቀሩ ሰዎች ናቸው። አሁን ሊሄድ ነው እያላቸው ነው። ሊሄድ ነው ሲላቸው ልባቸው እንዳዘነ እናነባለን አይደል? ልባቸው አዘነ። ልባችሁ አይዘን፣ አጽናኙ ይመጣል። ወላጆች እንደሌላቸው ልጆች አልተዋችሁም። አይ ኢየሱስ ክርስቶስ አሳልፎ የሰጠን ለመንፈስ ቅዱስ ነው። አሜን። የኛ አሁን ልክ ደሴም ወይ ማለት ነው። ልክ ጴጥሮስ ከኢየሱስ ጋር እስካለ ድረስ ምንም ጥያቄ አልነበረው። ታክስ ካስፈለገ ሂድ ክፈል ይለዋል። ምግብ ካስፈለገ ሂድ አጥምቅ ይለዋል። እንዲለዋል ኤቭሪቲንግ የታመመ ቢኖር አማቱ ስትታመም ይፈውስለታል። ለሁሉም ጥያቄው ማን ነው መልስ? ኢየሱስ። አሁን ሊሄድ ነው ሲለው እንዴ ወዴት እንዴት እኔን ለማንተታል? ችግር የለውም ማን አለ? መንፈስ ቅዱስ አለ። መንፈስ ቅዱስ እንደኔ ያለ የሚለውን ወደዋለሁ። እንደኔ ያለ ምን ሌላ አጽናኝ ሰጣችኋል። የሚገርም ነው። ጳራቅሊጦስ እንደኔ ያለ ነው። he is just like me. he can do everything። ሁሉን ነገር ማድረግ ይችላል። የሞተ ያስነሳል። ለጥያቄ መልስ ነው። ከአብ ጋር እንድትገናኝ ያደርጋል። አይ ኢየሱስ ክርስቶስ አብን ተረከው ተብሏል አይደል? መንፈስ ቅዱስ ሲመጣ አብን እንድታውቅ ያደርጋል። ኢየሱስ ክርስቶስ እንድታውቅ ያደርጋል። ደሴም ነው።
ሁሉን ነገር እንደ ኢየሱስ ምን አለ? እንደኔ ያለ መንፈስ ቅዱስን የገለጠው ኢየሱስ እንደኔ ነው አለ። he is just like me ያለ አጽናኝ ይሰጣችኋል። ቁጥር ምዕራፍ 15 ላይ ያለውን ሐሳብ ደግሞ ስናነበው ቁጥር 26 ላይ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ያልከው ነው። መንፈስ ቅዱስ የሚመሰክረው ኢየሱስን ነው። የሚያወራው ስለ ኢየሱስ ነው። የራሱ ሐሳብ የራሱ አጀንዳ የለውም። ግሎሪፋይ ሊያደርግ የመጣው ማንን ነው? ኢየሱስን ነው። ሰው መንፈስ ቅዱስን በጣም በቀረበ ቁጥር ምን ታውቁበታል መሰለህ? ኢየሱስን ይወደዋል። ኢየሱስን ከፍ ያደርገዋል። ኢየሱስን ግሎሪፋይ ያደርገዋል። ስለ ኢየሱስ ያወራል። ስለ ኢየሱስ ያለው መረዳት ኢየሱስን ከሂስቶሪካል ፊገር ሆነ የዛሬ 2000 ዓመት የኖረ አይሁዳዊ ወጣት ምናምን ከሚለው ወይም ከቤተሰቡ ከዘመድ አዝማዱ ወይም ቸርች ፑልፒት ላይ ከተሰበከለት መሰበክ የበለጠ ያውቀዋል። ኢየሱስ ክርስቶስ ሪል ይሆንለታል። አሁን የዚህ ኢየሱስ ክርስቶስ መገለጥ ራሱ ስጋና ደም አልገለጠልኝም ያለውን ጳውሎስ ስታየው አብሮት አልኖረም ከኢየሱስ ጋር። አያውቀውም። በአካል በውሃ ላይ አላራመደው። እንጀራ ሲቆርስና ሲከፍል ለ5000 ሰው ሲያበላ አላየው። አማቱን አላስነሳለትም። አላዛርን ሲቀሰቅስ ነበር እንዴ? አልነበረም። ይህንን ኢየሱስን ማን ሪድ አደረገለት ለጳውሎስ? ይህን ጥያቄ ጠይቀዋል። ማን? I ask this question። ማን ነው ለጳውሎስ ኢየሱስን እንደዚህ ግዝፍ ያደረገበት? አማድ ከሚመስሉት ጋር አልነበረም። ከስጋና ከደም ጋር አልተማከርኩም ብሏል። በመንፈሱ ግን ገለጠው አይደል? በመንፈሱ ጳውሎስ ስለዚህ ሐሳብ ሲናገር ሁለተኛ ቆሮንቶስ ምዕራፍ 2 ላይ ያለ በጣም የተወደደ ክፍል አለ። እግዚአብሔር ግን እንዲያው የተሰጠንን እናውቅ ዘንድ መንፈሱን ሰጠን እንዳለ ማለት እንዴት ነው ይሄ ምስጢር ይበራልህ? እንዴት ነው ኢየሱስን ያወቅከው? እንዴት ነው? ቆላስይስ ላይ ስትሄድ እኮ ሁሉ ነገር ተያይዞ የጸናው በእርሱ ነው ይላል። እርሱ የማይታየው አምላክ ምሳሌ ነው እንዴ! ይሄንን ሁሉ እውቀት እንዴት አገኘ ጳውሎስ? ማለት ሁሉ ነገር የተፈጠረው በእርሱ ነው። ሁሉ ነገር ተያይዞ የጸናው በእርሱ ነው። ዓለማት የተፈጠሩት በእርሱ ነው። ጳውሎስ ይህን መረዳት ኬት አገኘው? ነበር እንዴ ከኢየሱስ ጋር ተመላልሰሃል እንዴ 3 ዓመት ተኩል? ኖ። ማን ነገር? መንፈስ ቅዱስ አበራልኝ። እንዴት ስትለው ሁለተኛ ቆሮንቶስ ምዕራፍ 2 ላይ አሜዚንግ በጣም ደስ የሚል ክፍል ነው ይሄ ሁለተኛ ቆሮንቶስ ምዕራፍ 2 አይ ቲንክ ተሳሳት አልቀርም። አንደኛ ቆሮንቶስ ምዕራፍ 2 አይደል? አንደኛ ቆሮንቶስ ምዕራፍ 2 ላይ ይኸውልህ በጣም ይገርመኛል። በበሰሉ ሰዎች መካከል ግን ጥበብን እናገራለን። ይሁን እንጂ የዚችን ዓለም ጥበብ ወይም የሚጠፉትን የዚችን ዓለም ገዢዎች ጥበብ አይደለም፣ ነገር ግን ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ይህ ጥበብ እግዚአብሔር ከዘመናት በፊት አስቀድሞ ለክብራችን የወሰነው ነው። ከዚህ ዓለም ገዢዎች አንዳቸው ይህንን ጥበብ አልተረዱትም። ቢረዱትማ የክብርን ጌታ ባልሰቀሉት ነበር። ይሁን እንጂ እንደተጻፈው ዓይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው እግዚአብሔር ለሚወዱት አዘጋጅቷል። እግዚአብሔር ይህን በመንፈሱ አማካኝነት ለኛ ገልጦልናል። መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? ፓስተር ካንተ በቀር ማን ሐሳብህን ያውቃል? ምን እያሰብክ እንደሆነ በዚህ ደቂቃ ማን ያውቃል? አየህ፣ እዚህ ጋር በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? እንደዚሁ ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። እግዚአብሔር ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና ይህም እግዚአብሔር በነፃ የሰጠንን እናውቅ ዘንድ ነው። ይሄ አዲስ ትርጉም ነው። የድሮ ትርጉም እግዚአብሔር ግን በነፃ የሰጠንን እንድናውቅ መንፈሱን ሰጠን። አየህ፣ ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ የለም። ከኔ በስተቀር የኔን ሐሳብ የሚያውቅ የለም። ስለዚህ በመሃላችን ምን አለ? ክፍተት አለ። ለዛም ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ የራቀ ነው። ሁለታችን አንድ ልንሆን አንችልም በሐሳብ። እግዚአብሔር ምን አደረገ? የእግዚአብሔርን ሐሳብ የሚያውቀውን ማንን? መንፈስ ቅዱስን አመጣና እኛ ውስጥ ከተተ። አሜን። አሁን ግን እግዚአብሔር በነፃ የሰጠንን እናውቅ ዘንድ ማን ሰጥቶናል? መንፈስ ቅዱስ ሰጥቶናል። እንዴት ነው የእግዚአብሔርን ሐሳብ የምታውቀው? በመንፈስ ቅዱስ። እንዴት ነው የአዲስ ኪዳንን ትሩፋት የምታውቀው? በመንፈስ ቅዱስ።
እንዴት ነው ኢየሱስ ክርስቶስን የምትረዳው? በመንፈስ ቅዱስ። ያለበለዚያ ምንም አታውቅም። ያለበለዚያ ኢየሱስ ክርስቶስ ለአንተ የዛሬ 2000 ዓመት የኖረ በመስቀል ላይ የተሰቀለ ተመልሶ የሚመጣ አንድ በቃ የሃይማኖት አባት፣ አንድ የሃይማኖት መሪ ነው። ስትናገርም ከዚህ በላይ ልትናገር አትችልም። ጳውሎስ ግን በጣም ስለገባው ማለት ነው የተያዝኩበትን መያዝ እፈልጋለሁ፣ እናፍቃለሁ፣ ብሄድ ከጌታ ጋር ልሆን። ይህንን ሁላ እንዲህ ሊያደረገው ምንድን ነው? መንፈስ ቅዱስ ለጳውሎስ ኢየሱስን አብሮቶለታል። ለዛ ነው ዮሐንስ ወንጌል ምዕራፍ 15 ላይ እርሱ ከኔ ያለውን ወስዶ ይመሰክርላችኋል። ያለ መንፈስ ቅዱስ ኢየሱስን ማወቅ አንችልም ስንል ጳውሎስ ምሳሌያችን ነው። አብሮት አልኖረም፣ አብሮት አልገባም፣ አብሮት አልወጣም፣ እንደውም ጠላት ነበረ። መንፈስ ቅዱስን በውስጡ ሲመጣ ይሄ ጳውሎስ ሙሉ ለሙሉ ተቀይሮ ብርሃን በርቶለት መገለጥ ማንም ያለ እንደው ጴጥሮስ ሲጽፋ እናይም እንደዛ፣ ዮሐንስ ሲጽፋ እናይም እንደዛ። እርሱ ነገር ሁሉ ተያይዞ የጸናው በእርሱ ነው፣ የእግዚአብሔር ምስጢር ነው፣ የማይታየው አምላክ ምሳሌ ነው እያለ ስለ ኢየሱስ ክርስቶስ ሌላ ቦታ ተጽፎ የማናያቸው እውነቶች ሲናገር እናየዋለን። ማን አበራለት ካል መንፈስ ቅዱስ። እኔ በጣም በቃ መንፈስ ቅዱስን ለምንድን ነው የምትጠማው ካልከኝ ኢየሱስን ለማወቅ። ያለበለዚያ ማቴዎስን፣ ማርቆስን፣ ሉቃስን፣ ዮሐንስን ሸምድድ አድርጌ በልቼ ኢየሱስን ግን አላውቀውም። ያለ መንፈስ ቅዱስ እርዳታ መንፈስ ቅዱስ ካላበራልህ በስተቀር ኢየሱስን ልታውቀው አትችልም። ለዛ ነው ኢየሱስ ክርስቶስ መንፈስ ቅዱስ እንዴት ነው የምታውቁት፣ እንዴት ነው የምታገኙት ሲባል ማንም የተጠማ ቢኖር መንፈስ ቅዱስን እንዴት ነው የምናገኘው፣ መንፈስ ቅዱስን እንዴት ነው የምንሞላው ለሚለው የመጀመሪያው ፕሪኮንዲሽን መስፈርቱ መጠማት። ያለ መጠማት መንፈስ ቅዱስ ጥጋበኛውን ሰው የሚፈልግ አይመስለኝም። መንፈስ ቅዱስ ጥግብ ያለውን በቃ ድኛለሁ ምናምን ለሚለው መንፈስ ቅዱስ የሚመጣ አይመስለኝም። መንፈስ ቅዱስ የመጀመሪያ የሚመለከተው በአንድ ሰው ውስጥ ቴስት የሚያደርገው ልክኛ የኤሌክትሪክ ቴስት ወይም ጉሮሮን ሲያምህ ምናምን ሐኪሞች አንዳንድ ቴስት የሚያደርጉበት ነገር ቴስት የሚያደርገው ጥማትህን ቴስት ላይቱ ትረስት ነው። አዎ አንተ ትጠማዋለህ ወይ? ትፈልገዋለህ ወይ? ዲዛይሩ አለ ወይ? ጥማቱ አለ ወይ? ለዛ ነው ኢየሱስ ክርስቶስ ማንም በታላቅ ድምፅ የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ ውሃ አይደለም እምላችሁ አለ፣ መንፈስ ቅዱስን። አየህ መንፈስ ቅዱስን ልንራበው ያስፈልጋል። በጌታ በኢየሱስ ክርስቶስ ሳምን መንፈስ ቅዱስ በእኔ ውስጥ ገብቷል፣ በልሳን እናገራለሁ ዳትሴት የሚሉ ሰዎች አሉ። ከዛ በኋላ አለ ወይ? ኖ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ ጳውሎስ። ጥማቱም እኮ ያለው እዛ ጋር እኮ ነው። ጥማቱ የየዕለት ዕለት ላይፍ ላይ መንፈስ ቅዱስን ለመንፈስ ቅዱስ አክኖሌጅ መስጠት እና የመንፈስ ቅዱስን ስራ ሁሉ ጊዜ በህይወት ተግባራዊ ማድረግ፣ እሱም ያዝህን መሆን የምትችልበት። ይሄ ማለት ቅድም እንዳለው ነው። ጥምቀቱ አንዴ ነው፣ ሙላቱ ግን በየጊዜው ነው። ሙላቱ በየጊዜው እንዲሆን ለምሳሌ ውሃም የጠማው ሰው ውሃ ለጠማው ሰው እርካታ ነው፣ ለጠማው ሰው እርካታ ነው። አየህ ውሃ ላልጠማው ሰው ግን መራጫ ነው። አየህ መጫወቻ ነው ውሃ የሚሆነው። ለጠማው ግን እርካታ ነው። ለምሳሌ እግዚአብሔር መንፈስን ተጠምተናል አይደል? አየህ ከተጠማን እግዚአብሔር መንፈስ እውነት ለተፈጠርንበት ዓላማ እንድንኖር ያደርገናል። ያ የጥማታችንንም ደግሞ መንገድ ተመልክቶ በሃለወቱ ወደ እርካታ ውስጥ ያመጣናል፣ ወደ መገኘት ውስጥ እንመጣለን። ስለዚህ ቅድም እንዳልከው መገኘቱ ወይም ይሄ ሰዎች ትረስት ማድረግ አለባቸው፣ በጣም መጠማት አለባቸው፣ በጣም የእግዚአብሔር መንፈስ ማለት ነው። እና ስንጠማው ነው ልናገኘው የምንችለው። እኔ ያስታውሳለሁ ልጅ ሆነን የጌታ መንፈስ ለመሙላት ጾም ጸሎት እንይዝ ነበረ። አካሄዳችን ትክክል ሊሆን ይችላል፣ ላይሆን ይችላል። በዛ ላይ ምንም አይነት መረዳትም ምናምን ሊኖረኝ አይችልም። እኔ ዋናው ዓላማዬ የጌታ መንፈስ መፈለግ ነው። እና ግን ምንድነው
ልጅም እያለው ከሌሎች አብረኝ ሰፈር ውስጥ ካሉ ሰዎች ለየት ያለ ነገር ያለኝ ይመስለኛል ራሴን ሳየው ማለት ነው። እና ምንድነው መንፈስ ቅዱስ ላይ ፎከስ ያደረገ አይነት እንቅስቃሴ ነው የምፈልገው እኔ ራሱ። እኔ ሰዎች በልሳን ሲጸልዩ ሳይ ደስ ይለኛል። ቢኮዝ ልሳን የሰው ቋንቋ አይደለም፣ ከመለኮት ሰፈር የመጣ ቋንቋ ነው። ሶ እንዴት እድለኞች ናቸው እላለሁ። በልሳን የሚጸልይ የመንፈስ ቅዱስ ስጦታ ነው። ልሳን ሰው የሚሰጠው የሚያድለው ወይ ደግሞ ጉራግኛ፣ ትግርኛ፣ አማርኛ፣ ኦሮምኛ ምናምን የጀርመንኛ አይደለም። አየህ ይሄ ከየት የመጣ ቋንቋ ነው? ይሄ ሰማያዊ ቋንቋ ነው። ስለዚህ እኔ የምደነቀው አሁን ጥሩ እንግሊዘኛ የሚያወራ ሰው ሳይ አይደለም የምደነቀው፣ በዛ ጊዜ በነበረኝ አንደርስታንዲንግ አሁንም ያለኝ እንደዛ ነው። እና በምንድነው የምትደነቀው ብትለኝ እኔ የሰማያዊ ቋንቋ የሚያወራ ሰው እና የሚባርኩኝ ልሳኖች አሉ እና ይወረኛል ራሱ ሲጸልይ ገና በቃ አንድ ሰው ተነስቶ በልሳን ሲጸልይ ትከሻዬ ላይ የሆነ ሙቀት ይገባል። እውነቴን ነው። ይሄ ቀልድ አይደለም። እውነት ይሄ በቃ የሆነ ሙቀት ያገኘኛል፣ ደስ የሚል ነገር ያገኘኛል እና ለመጸለይ እኔን ያበረታታኛል። አየህ ከሙቀት ያለፈ ራሱን ያነሳል። ከሙቀት ያለፈ ራሱ ከመንቀጥቀጥም ያለፈው ነገር ምንድነው? እንድጸልይ ከአብ ጋር ጥሩ በክርስቶስ ግንኙነት እንዲኖረኝ አይ በመንፈስ ቅዱስ እንድጸልይ ይላል ጳውሎስ እኮ። በመንፈስ ቅዱስ ጸልዩ ይላል እኮ አይደል? ይሁዳም በመንፈስ ቅዱስ ጸልዩ ይላል እኮ። አየህ መንፈስ ደግሞ ይቃትታል በእኛ አልፎ ይላል። አንዳንድ ጊዜ ሆሊ ስፒሪት በእኛ አልፎ ለሌሎች መጸለይ ይፈልጋል። አየህ በእኛ እኮ ነው፣ በእኛ ቋንቋ፣ በእኛ ልሳን በሰጠን መንፈስ እኛ ስንጸልይ በእኛ አልፎ ሌሎችን ማዳን ይፈልጋል። አይ በጸሎት ውስጥ ባለው ስፒሪት ማለት ሶኔ የምትደነቀው በምንድነው ካልከኝ፣ በጣም የሚገርም ነገር ምንድነው ካልከኝ፣ በዛ ጊዜ በነበረኝ ጊዜ ምንድነው እኔ በጌታ ቤት ስላደኩ ልጅ ሆኜ ከሰንበት ትምህርት ቤት ጀምሮ ስላደኩኝ በጣም የሚገርመኝ ነገር ሰው በልሳን ሲጸልይ፣ ሌላው እሱ ብቻ አይደለም ትንቢት መጣ ሲባል እኔ ትንቢት መጣ ሲባል እግዚአብሔር ተናገረው እላለሁ። እግዚአብሔር ተናገረው አንድ ሰው እንዴ አንተ ምን አይነት እግዚአብሔር ነው? እግዚአብሔር እኮ ማለት እኛም እንደምናውቀው አይደለም እንዴ። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው ብሎ በኢሳይያስ የተነገረው ሰማይን የሰራ ይላል፣ ሰማይን በስንዝር የለካ ይላል፣ ምድርን የፈጠረ ይላል፣ ተራሮችን በሚዛን የለካ ይላል፣ ውሆችን በፍኙ የሰፈረ ይላል። የእግዚአብሔርን ታላቅነት እስራኤል ስላልገባት ነው ባይዘዌ እግዚአብሔር እንደዛ እየተናገረ ያለው። አልገባትም። አየህ ለምንድን ነው ያልገባት? አየህ ያልገባትማ ኢሳይያስ 40 ነው አይደል እንደዛ የሚናገረው። አጽናኑ ህዝቤን አጽናኑ ይላል። ለምን? እስራኤል በጌታ ባለው ነገር ሰልችቷት ስለነበረ፣ ምርኮ ውስጥ ገብታ ደቃ ስለነበረ። አየህ እግዚአብሔር ያንን ኢሜጅ ሊፈጠር ፈለገ። ምን አይነት ኢሜጅ ነው? አየህ እግዚአብሔር ማለት ምንድነው? እንደ ቤልፌጎር እንደ ዳጎን የሆነ ተሸላልሞ ተቀብቶ የሚቀመጥ እንደ ሙቀጫ አምላክ ምናምን አይደለም። አየህ ፍልስጤማውያን አማልክት የሚወድቁ ናቸው፣ በግንባራቸው የሚደፉ የሚሰበሩ ናቸው። እግዚአብሔርስ እንደሱ አይደለም። ኢሳይያስ ሲናገር ምንድነው ያለው? እግዚአብሔር እኮ አላቸው ሰማይ ዙፋኔ ነው ይላል አላቸው። አየህ ሰማይ በሙሉ ተሰብስቦ ለእግዚአብሔር አይበቃውም ነው የሚለው። አየህ ኤግዛጀሬሽን ቢኖረውም ነገሩ ላይ ፊገራቲቭ ቢሆንም አገላለጡ ያ ቢሆንም ግን እግዚአብሔር ትንሽ አይደለም። እግዚአብሔር በእኛ አይምሮ እንደሚለካው አይደለም ነው የሚላቸው እግዚአብሔር። ከዛስ ሰማይን ይላል በስንዝር ይለካል ይላቸዋል። አየህ ምንድነው? ስለዚህ በሁሉም በሱ የታወቀ ነው። ተራሮችን በሚዛን ይመዝናል ይላል። ኪሊማንጃሮን አንተ እንዴት አድርገህ በሚዛን ታስቀምጣለህ? ኤቨረስት የሚባለውን ተራራ እንዴት አድርገህ አምጥተህ በሚዛን ላይ ታስቀምጣለህ? ዳሽንን አስበው እንዴት አድርገህ አምጥተህ ታስቀምጣለህ? ግን እግዚአብሔርን ነብዩ ሲናገር፣ በነብዩ አገላለጥ ሲናገር በሚዛን ይመዝናቸዋል ይላል። ከዛ በኋላ በጣም የሚገርመኝ ነገር ነው። ውሆችን በሙሉ በፍኙ ይሰፍራቸዋል ይላል። አንተ ውሆች ማለት እኮ ተመልከት፣ ውሃ ያዘለ ደመናም ሰማይ ይኑር፣ መሬት ላይ ያለ ውቅያኖስም ይኑር፣ ባህርም ይኑር። አስብ እንግዲህ የምድር 1/4 ውሃ ነው ጠቅላላው፣ እሱን ሁሉ ይሸፍናል ይላል ነብዩ። አገላለጡን አከብርለታለሁ።
ምንም ፊገራቲቭ ይሁን ምንም ይሁን ተምሳሌታዊ ይሁን አከብርለታለሁ። እግዚአብሔር የገለጠበት መንገድ ነው። አየህ እግዚአብሔርን የገለጠበት መንገድ ነው ይሄ መንገዱ። ለምንድን ነው የደከመውን እስራኤልን ለማበርታት ነው። ባይዘው የእግዚአብሔርን ትልቅነት ያመጣው ያነሳው። አልሰማህም ምን ይለዋል? አየህ እግዚአብሔር አለ የምድር ዳርቻ ፈጣሪ ነው አለ። አይ ለምንድን ነው እስራኤል እንዳልሰማ ሆነ? አየህ የቃል ኪዳን ህዝብ ነው፣ በመካከሉ ያለ ህዝብ ነው። ከዛ በጣም የሚገርመኝ ነገር የእግዚአብሔርን መንፈስ ያስተማረው ማን ነው ይላል እዛ ቦታ ላይ ሲናገር። አይገርምም? የእግዚአብሔርን መንፈስ ያስተማረው ማን ነው? ከእርሱ ጋርስ ደግሞ አማካሪው የነበረ ማን ነው ይላል። ሰማይን ሲሰራ አብሮት ያማከረው ማን ነው? አየህ አሸናፊ የሚባለውን የህይወት እስትንፋስ እፍ አድርጎ ከመሬት አፈር ሲያበጀው የዛን ጊዜ ይሄ ትክክል አይደለም፣ አፍንጫው ልክ አይደለም፣ እጁ ልክ አይደለም፣ ጭንቅላቱ ልክ አይደለም ያለው ማን ነው? ኖ ማንም አላለም። ዴቭ ይናገራል። ዋው ደስ የሚል ቃል ምን ይላል መሰለህ? ግሩምና ድንቅ አድርገህ ፈጥረኸኛልና ለዘላለም አመሰግናለሁ ይላል። አይገርምም? በጣም እንግሊዘኛው ፌርፉል ኤንድ ኬርፉል አድርገህ ስለፈጠርከኝ በፍርሃትና በጥንቃቄ ስለፈጠርከኝ። እግዚአብሔር እኮ አይፈራም፣ ማንንም አይፈራም። ግን ስራውን ሲሰራ አስብ ተጠንቅቆ ነው የሚሰራው። ፌርፉሊ ኤንድ ወንደርፉሊ የወንደርፉሊ ያርጎ ነው ዶክተር ሜክ ያደርጋል ሲንሳይ ሲሰራ ማለት ነው። እግዚአብሔር ይሄንን የሚያደርገው ሶ እኔ በጣም የምትገረምበት ነገር ምንድነው ካልከኝ እኔ ሰው በትንቢት ሲናገር ሳይ እውነቴን ነው ባወራ ሰው የእግዚአብሔርን ቃል ሲያወራ ሳይ እኔ ይገረማል። እኔ ያስገረመኝ ነገር አንድ ሰው የእግዚአብሔርን ቃል በደንብ ሲያብራራ በደንብ ሲገልጥ ሳይ ምን ያህል እግዚአብሔር ከእርሱ ጋር አለ ብዬ በሱ ነው የምገረመው እንጂ እኔ ሕያው እግዚአብሔር ምስክሬ ነው። ምድር ላይ ያለ ነገር እኔ አንድ ላይ ጀት ገዛ ብትለኝ ላደንቀው እችላለሁ። ብርታቱን፣ የስራውን ትጋት መስራቱን፣ ኪዳኑን መፈጸሙን፣ የሥራ ኪዳን መፈጸሙን ላከብር ላደንቅ እችላለሁ። ከዛ ውጪ ግን አይምሮዬን ሊይዘኝ አይችልም። እኔን አይምሮዬን የሚይዘኝ ነገር ካለ ምንድነው ካልከኝ ሕያው እግዚአብሔር በሚያውቀው አላቅም። ከልጅነቴ ጀምሮ ለዚህ ነገር ሙት ስለሆንኩ ሊሆን ይችላል። አላቅም ፍላጎቱም ስለሌለኝ ባይዘው ምንም እንዲህ አይነት ፍላጎቱም የለኝም። ይከተለኛል፣ ይመጣል፣ አውቃለሁ። ምንም ነገር ደግሞ የሚያጣውት ነገር የለም። ነገር ይበዛልኛል። እኔ ምን ያስደንቃል ሰው በመንፈስ ቅዱስ ትንቢት ሲናገር ሳይ በእውነት ነው ማወራ። ቅድም ስለ እግዚአብሔር ሰው አንስታ ነበር አይደለ? አይገርምም? በቃ ድንገት እኮ ነው እግዚአብሔር የሚያነሳ። ድንገት እኮ ነው። እድሜ ይሄ ነው አይልም፣ እውቀት ይሄ ነው አይልም፣ ከዚህ ቤተሰብ ተወልደሃል አይልም፣ ሴት ነህ አይልም፣ ወንድ ነህ አይልም፣ ሕፃን ነህ ብቻ ሊሰራብህ ካሰበ ነገር ከተመቸው እግዚአብሔር ባንተ ምድር መፈንቀል ካሰበ ባንተ ይህን ተራራ ማስኬድ ከፈለገ የእግዚአብሔርን መንፈስ አምጥቶ በውስጥ ያስቀምጣል። አለቀ። ይሄ እኔ እውነቴን ነው የምልህ። በጣም ምንድነው የሚያስገርመው ካልከኝ እኔ መንፈስ ቅዱስ ያለው ሰው ምንድነው ጥማትስ? እንደው ይሄን ልጠይቅ። ምንድነው አሁን አንተ ኤክሳይትድ የሚያደርግህን ነገር ጥማትስ? አሁን ወደፊት ምንድነው በቃ የምትራበውስ? ምን ያው ምስል አንዴ እኮ ይሄ በመንፈስ ቅዱስ ስልክ ከተነካህና በተለይ የእግዚአብሔር መረዳት እውቀት ምናምን ከገባ አንዳንድ ጊዜ ጥማትህና ናፍቆት ከሰው ጋር ላይ መጠን ይችላል። አይደለም? አዎ ላይ መጠን ይችላል። አሁን ለምሳሌ ምን ያው የምንኖርበት ሀገር ታውቀዋለህ መቼም ለመብላት ምንም ችግር የሌለበት ሀገር ነው። ለመጠጣት ችግር የለም። ትምህርት በነፃ የሆነበት ሀገር ነው። ሕክምናም በሆነ ምናምን የምታከምበት ሀገር ነው። እንደዛም ሆኖ ግን የሆነ ሴኩሪቲ አይሰማኝም። የማይሰማኝ ስለ ጤናዬ ስለምናምን አይደለም። ኖ እግዚአብሔር ምን ሊሰራ ይፈልጋል? ወደዚህ የመጣውበት ዓላማ ምንድን ነው የሚለው ስጀምር ወደዚህ የመጣውበት ቪዥን ዓላማ እግዚአብሔር እቅድ በር ሲከፍት ስመጣ የነበረበት ያ ሐሳብ ስላለኝ በዛ ጊዜ ኢንተርቫል ውስጥ በዛ በሚፈጸምበት ጊዜና በጀመርኩበት ጊዜ መካከል ያለው ጊዜ መካከል ውስጥ ስላለው እኔ አሁን ምን ትራባለህ ብትለኝ እኔ ኔሽኑ ማለት ነው እውነቴን ነው ተገልብጦ የእግዚአብሔርን ልጅ ኢየሱስን ሲያከብር ማየት ነው።
እውነቴን ነው የምልህ በዘመን ያለው ይሄ ናፍቆት ነው ያለኝ እውነት እንጂ አሁን ለምሳሌ አንዳንድ ሰው ብዙ የሚመኘው ነገር አለ በጣም ብዙ የሚመኘው ነገር አለ እኔ ምኞቱን ሁሉ አከብራለሁ የሰው ምኞት አልነካም እኔ አይደለሁም ሰጪውም አድራጊም ፈላጩም ቆራጩም እኔ ስላይደለው ማለት ነው እኔ ግን ስለራሴ ነው ማቀው አንተ ምን በጣም ትናፍቃለህ ብትለኝ እኔ በጣም ህዝብ ተገልብጦ እጁን ለኢየሱስ ሲያነሳ እና ምንድነው የሚባረክ አንዳንድ ጊዜ የነ ሬናርድ ቦንክ አገልግሎት በጣም ይባረከኛል በሀገራችንም ያሉ ወጣቶች በጣም በእኛ ሀገር ያሉ ወጣቶች ሁለቴን ነው የሚያገለግሉት አይደለ በጣም ብዙ ሰው ወደ እግዚአብሔር ቤት ሲፈልስ ስታይ ከድራግ ሲላቀቁ ከምናምን ሲላቀቁ ስታይ ከዚህ በለጠ ናፍቆት ምን አለ ወዳጄ አንተነትህን እኮ እነሱ መካከል ሆነ ማየት አለበት አይ ይሄ ነገር እንዲገባህ እኮ እዛ የተጨነቀው ሰው መካከል ራስን አስቀምጠ ማየት አለበት አሁን ዛሬ ነው አገልጋይ ስለሆንኩኝ ወይ በጌታ ስለዳንኩኝ ቁጭ ብዬ ሳይሆን ፓሽኑ ሊገባህ ይገባል እውነት ነው ያ ፓሽን ካልገባ እንዴት ለሰውስ ታስባል አይ ስለዚህ እግዚአብሔር በልቤ ውስጥ እኔ ምንድነው የሚሞላው ካልከኝ ምንድነው ያለው ካልከኝ ብዙ ህዝብ ሀገር ሊሆን ይችላል አላቅም እጅ አንስቶ ለጌታ ሲማረክ ማየት ነው ይሄን ነው እኔ እውነቴን ነው ለምን መሰለ ይጠየቁ አይ ቲንክ ሰው በመንፈስ ቅዱስ ሲነካ የመንፈስ ቅዱስ እሳት ውስጥ ሲገባ የኢየሱስ ልብ ነው የሚኖረው የኢየሱስ ልብ ደግሞ ዓለምን ሁሉ በርሱ መጠቅለል ስጋ ለባሽ ሁሉ እንዲያውቀው ስጋ ለባሽ ሁሉ የርሱ እንዲሆን እግዚአብሔር ምንድነው ረሃቡ ካልክ ሙስሊምም ይሁን ክርስቲያንም ይሁን አምላክ የለም ብሎ የሚያምነውም ይሁን whatever it is ሁሉም እግዚአብሔርን እንዲያውቅ ብርሃኑ እንዲበራል ልክ አንተ መንፈስ ቅዱስ ሲገባብህ የምትሆነው የሆነ ፌመስ ለመሆኑ የሆነ ምናምን ከሆነ ብራዘር ቼክ አድርገው መልሰህ ቆም ብለህ ማን ነው ካንተ ጋር ያለው ምክንያቱም ልክ መንፈስ ቅዱስ ሲገባብህ ከጎን ያለው ሰው ጌታን የማያውቀው ሰው ጉዳይ እንቅልፍ ይነሳል እኔ ስንት ጊዜ አብሬው የኖርኩት ሰውዬ ቅርብ ጊዜ ጌታ መንፈስ ቅዱስ እንቅልፍ ነሳ አብረን እኮ ኖረናል ከአንድ ቤት ከሰውየው ጋር ታምናለህ በቃ ለሊቱን ሙሉ ቁጭ ብለህ እስከምታድር ድረስ በለጠዋት ተነስቼ ቤቱ ሄጄ ወንጌል ነገርኩት ይሄ የኔ አሁን ፕራይድ መሆንበት ወይ የራሴን ስራ ያወራው ሲሆን መንፈስ ቅዱስ ይሄ እኮ የሆሊ ስፒሪት ስራ እኮ ነው አብሮ ሲሆን ዌክ እንድትሆን እንድትነቃ ያደርጋል ንቁ አይደለም እንድትነቃ ያደርጋልና እንዴ ነገ ማሰብ ጀመርኩ አንተስ ያ ሰው ለሊት ባያድርስ እስከዚህ ሁላ ድረስ ቢሞትስ ይሄ ሳልነግረው እንትንስ ቢሆን መንፈስ ቅዱስ ገብቷል እርጀንሲውን አመጣው ውስጤ ለምን ወንጌልን እንድነግረው እውነትን እንድነግረው እውነትን እንዳበስርለት አይ ቲንክ the main motive መንፈስ ቅዱስ ኢየሱስ ክርስቶስ ከመሄዱ በፊት ሐዋርያት ሥራ ምዕራፍ 1 ላይ ስትሄድ ሊሄድ ነው አላቸው በቃ መቼ ነው የምትመጣው እንደዚህ የምታረገው መቼ ነው እንዲህ የምታረገው መቼ ነው ይሉታል 3 ዓመት ተኩል አብሯቸው አሳልፏል ባህሪውን ያቃሉ አብረው ተኝተው አብረው ጠጥተው ረቢ ያሉ አስተማሪ ብለው ተከትለውታል እንግዲህ በዛን ዘመን ረቢ ካሉና ከተከተሏቸው ቤተሰባቸው ሁሉ ነገር ተተው አብረዋቸው ይኖራሉ ከኢየሱስ ጋር እንደዚህ አብረው ይኖሩ ሰዎች ሊሄድ በደብረ ዘይት ተራራ ላይ እግሩ ከሰማይ ከፍ እያለ ምርጥ የእስራኤልን መንግስት መቼ ነው የምትመልሰው ሌላ ሐሳብ ላይ ናቸው ሁለት ነው ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ የራቀ ነው 3 ዓመት ተኩል ከህይወት ራስ ከክርስቶስ ኢየሱስ ጋር ኖረው ሐሳባቸው ግን ሌላ ነው ሐሳባቸው የእስራኤልን መንግስት መቼ እየሄድክ ነው እንዴ ሮም እዚሁ ነው ያለሽ ነው ምን አላቸው እንዳትወጡ ከየት ከኢየሩሳሌም እንዳትወጡ ምን መንፈስን እስከምትቀበሉ ድረስ ኃይልን እስከምትቀበሉ ድረስ ምን ከኢየሩሳሌም እንዳትወጡ እኔ እንዴት እረዳዋለሁ መሰለ ዝም በሉ ትንፍሽ እንዳትሉ እንዳታበላሹት ይሄንን ስራ ይሄንን ሙትና የሞቴንና የትንሳኤውን ስራ እንዳትናገሩ ለማንም ወንጌልን እንዳትናገሩ ጸጥ በሉ ምክንያቱም ሐሳባቸው ሌላ ነው ሞቲቫቸው ሌላ ነው አልገባቸውማ ምን እስከምታገኙ ድረስ ኃይልን እስከምትቀበሉ ድረስ ለማንም እንዳትናገሩ
ኢቭን ከከተማ ራሱ አትወጡ አልተፈቀደላቸውም። ሃውስ አሬስት በሚባለው በአንድ ቦታ በአንድ ስፍራ ውስጥ እንዲሆኑ አስገደዳቸው። ኢየሱስ አዘዛቸው። የመጨረሻው ትእዛዙ ምንድነው? እንዳትወጡ። የመጨረሻው ትእዛዝ ምንድነው? ንቅንቅ እንዳትሉ። ምን እስከምትቀበሉ ድረስ? ኃይልን እስከምትቀበሉ ድረስ፣ አብ የሰጠውን ተስፋ እስከምትቀበሉ ድረስ እንዳትወጡ። ኢቭን ኢየሱስ ክርስቶስ ወንጌልን ያመነው ለማን ነው? ለመንፈስ ቅዱስ ነው። እኛማ ጳውሎስ ሲናገር እኮ ወንድሞቹ የመጠራታችሁን ትኩር ብላችሁ ተመልከቱ። ቅድም እንዳልከው ከእናንተ ብዙዎቻችሁ ኢቭን ከመልካም ቤተሰብ አልወጣችሁም፣ ደህና የሚባል ነገር የላችሁም፣ ጥበበኞች አይደላችሁም፣ እንዲህ አይደላችሁም እያለ ዘርዝሩናል። እነ ጴጥሮስም መሀይም፣ አሳ አጥማጅ፣ ጦረኛ፣ ቀረጥ ሰብሳቢ፣ ከኮሚኒቲ የተጣሉ የኮሚኒቲ ዝቃጭ እታች ያሉት ደሎወስት ክላስ ውስጥ ያሉትን ነው ኢየሱስ የጠራው። የሚገርም እነዚህ ምን አላቸው? ኢቭን አንደርስታንድ ሊያደርጉ ስላልቻሉ እንዳትወጡ፣ የትም እንዳትሄዱ። ምን ኃይልን እስከምትቀበሉ። ኃይልን በተቀበላችሁ ጊዜ ግን በኢየሩሳሌም በሰማርያ እስከ ምድር ዳርቻ ምን ትሆናላችሁ? ምስክሮች ትሆናላችሁ። መንፈስ ቅዱስ ባንተ ውስጥ ከመጣ ጩኸት ከራስ ወዴት ይሆናል? ወደ ጄኔሬሽን ይሆናል፣ ወደ ትውልድ ይሆናል። በቃ አይታይህም። መንፈስ ቅዱስ ስትጸልይ የቤት ክራይን አትጸልይም፣ የራስን አትጸልይም። ምናምን ተንበርክከ ሰው ትዝ ይልሃል፣ ቤተክርስቲያን ትዝ ትልሃለች፣ ወንጌል ትዝ ይልሃል። በውስጥ የምታመጣው እሱ ነው የሚሆነው። እኔ በአንተ ዘመን ምንድነው የምትራበው ካልከኝ ተሴም ነው ረሃቤ። በቃ እዚህ ባለውበት ምድር ላይ የነገሰ አንድ ክፉ አለ፣ ኤቲዝም የሚባል አግኖስቲዝም የሚባል እግዚአብሔር የለም አምላክ የለም። በምን ታምናለህ ካልከው በሲስተም በሰው ስራ ሳይንቶሎጂ ምናምን እያሉ ኤቲስት። ምን ትፈልጋለህ ካልከኝ ኃይል። ምን ትጠማለህ ካልከኝ የእግዚአብሔር ኃይል በዚህ ምድር መጥቶ በልጆቹ ላይ የእግዚአብሔር ክብር ተገልጦ በቃ እያንዳንዱ ሰው እያንዳንዱ አማኝ በእጆቹ ድንቅና ተአምራት የሚደረግ ቅርፊትን የሚገልጥ መጋረጃን የሚቀድ እንዲሆን ያን የራብ በእኛ ዘመን ደግሞ እርግጠኛ ነኝ ይሄ እንደሚሆን። በእኛ ዘመን ደግሞ ይሄ እንደሚፈጠር ፓስተር በሙሉ ልቤ እርግጠኛ ነኝ። ምን ይፈልጋል ካልከኝ ምን ይፈልጋል? ጠማት። ምን ይፈልጋል? መታዘዝን። ምን ይፈልጋል? እግዚአብሔርን መፈለግን። ዳዊት አቤቱ ፊቴን ፈልጉ ባልክ ጊዜ ፊቴን እሻለሁ። ፊቱን ሲክ ማድረግ፣ የእግዚአብሔርን ሐሳብ ሲክ ማድረግ፣ የእግዚአብሔርን ልብ ሲክ ማድረግ መሰረታዊ ነው ላለውና ከመጨረሻችን በፊት ግን መጨረሻ ማለት የምትፈልገው ወይም ለሚሰሙን ሰዎች የምታስተላልፈው መልእክት ካለ ስለ መንፈስ ቅዱስ ተናግሬ መጨረስ ፈልጋለሁ የምትለው እውነት ካለ መጨረሻ ያው እንግዲህ ብዙ ማለት እንችላለን፣ ብዙም ጊዜ የለንም። እንደገና መጽሐፉ ሁሉ የሚናገረው ስለ ጌታ ስለ እግዚአብሔር መንፈስና ስለ ጌታችን ስለ ኢየሱስ ክርስቶስ ታላቅ የማዳን ስራ ነው የሚናገረው። በተለይ መንፈስ ቅዱስ ከጌታ የማዳን ስራ ጋር በጣም የተያያዘ ነገር አለውና ሁለት ነገር ተናግሬ ልጨርስና አንደኛ መንፈስ ቅዱስን በጣም የምንጠማ ሰዎች መንፈስ ቅዱስ በህይወታችን እንዲከበር እንዲነግስ ጊዜ እድል ለጌታ መንፈስ የምንሰጥ ሰዎች ጥሩ የመንፈስ ፍሬ የማፍራት እድል ይኖረናል እና የመንፈስ ፍሬ እንድናፈራ ይህን እድል እግዚአብሔር ይሰጠናል። ምክንያቱም ገላትያ መጽሐፍ ላይ ምዕራፍ 5 ላይ ከቁጥር 22 ጀምሮ ሲናገር የመንፈስን ፍሬ እነዚህ ናቸው ይላል እና አንድ ሰው በመንፈስ ቅዱስ ጥሩ የተሰናዳ ህይወት ሲኖረው ተስተካከለ ህይወት ሲኖረው እነዚህ የመንፈስ ፍሬ የምንላቸው ይገለጣሉ። ሰላም አለው፣ ፍቅር አለው፣ ደስታ አለው፣ እምነት አለው፣ ቸርነት አለው፣ በጎነት አለው፣ ራስን መግዛት፣ የዋህነት አለው። እነዚህ በጣም ፒላር ናቸው ለአንድ ሰው። አንድ አማኝ የምትለው የዋህ ካልሆነ ብልጣብልጥነት የሚጫወት አይነት ነገር ከሆነ ይሄ የመንፈስ ቅዱስ ፍሬ አይደለም፣ ችግር አለበት። ስፒሪቹዋል ሲክነስ ይዞታል፣ ባይ ዘ ዌይ ይዞታል። አንድ በሽታ ላይ ነው ያለው። ገብቷል? ሁለተኛ አንድ ሰው ሰላም ከሌለው አንተ ጌታን አመልካለሁ ብለህ
ሰላም ከሌለ ሰላም ካንተ አልፎ ለሌላው ካልደረሰ አሁንም በሽታ አለ፣ የሆነ ችግር አለ። ምክንያቱም የኛ አምላክ የመንፈስ ቅዱስ በውስጣችን መኖር ሁካታን አይፈጥርም፣ ሰላም ነው። የጌታ መንፈስ ሰላም ነው የሚሰጠው። ሰላሜን እተውላችኋለሁ ያለን ጌታ ለመንፈስ ቅዱስ አሳልፎ ሲሰጠን በውስጣችን የፈሰሰው የእግዚአብሔር ሰላም ይልና በመንፈስ ቅዱስ ነው ይላል ሮሜ ምዕራፍ 5 ላይ። በመንፈስ ቅዱስ የሆነ ሰላም ነው የተቀበልነው። አየ ስለዚህ ፍሬያችን ምንድነው? ይሄ ሰላም የሚባለው ነገር ነው ያለ። ሌላው በጣም ኢምፖርታንት የሆነው በአማኝ ህይወት ውስጥ በተለይ በሚዲያ ስንቀርብ ከሰዎች ጋር ባለን ግንኙነት በክርስትና ጎዳናችን ላይ ይሄ በጣም ራስን መግዛት የሚባለው ነገር፣ ራስን መግዛት፣ የመንፈስ ፍሬ ራስን መግዛት። ብዙዎቻችን ራስን መግዛት አንችልም። አንዳንድ ጊዜ ይሄ በጣም የብሉይ ኪዳን መጽሐፍ ይገርመኛል እና ምሳሌ መጽሐፍ ላይ ጠቢቡ ሲናገር ራሱን የሚገዛ ሰው ይላል። አይገርምም? ራሱን ያልገዛ እንዴት ከተማን ያስተዳድራል ይላል። አየ ራሱን የገዛስ ከተማን ያስተዳድራል፣ ይገዛል ይላል። ስለዚህ የመንፈስ ቅዱስ በእኛ በሚኖርበት ጊዜ፣ በሚደላደልበት ጊዜ ትልቅ ከምናፈራቸው ፍሬዎች መካከል አንደኛው ራሳችን እንገዛለን። እንዳመጣልን አናወራም። አየህ፣ እንዳመጣልን አንናገርም፣ እንዳመጣልን አንኖርም። አሁን ለምሳሌ አንድ እርጉዝ ሴት የፈለገችውን ልብስ ማድረግ አትችልም። አሁን በጣም ጅንስ ጥብቅ ያለ ጅንስ ምናምን አድርጋ ምናምን ታኮ ጫማ ላይ የሰቀለ እንዲህ ያለ ጫማ እርጉዝ ሴት አታደርግም። አየህ፣ ከዛስ በኋላ ስትበላ ሲያገኘችውን አግብስብሳ አትበላም። አየህ፣ ከዛስ በኋላ እንደ ልቧ መሮጥ ምናምን መዝለል ምናምን አትችልም። ለምን? የምትኖረው ከጽንሷ አንጻር ነው። ራሱን የሚገዛ ሰው ባይዘው የሚኖረው ከጌታው አንጻር ነው። አሜን። ከኢየሱስ አንጻር ነው የሚኖረው። ስለዚህ እኔ ስኖር ጎረምሳ ስለሆንኩ አይደለም፣ ወጣት ስለሆንኩ አይደለም፣ እናውን ወጣት ስለሆንኩ አይደለም ምኖረው። አየህ፣ ወይም ስላረጀው ስለሸመገልኩ ልጅም ሕፃንም ስለሆንኩ አይደለም ምኖረው። የሚኖረው አቅም ስላለኝ ማድረግ የማልችለው ማድረግ ስለማልፈልግ አይደለም። አየህ፣ ግን የጌታ መንፈስ በልቤ ስላለ ለሱ ከመኖር የተነሳ ነው አንዳንድ ነገሮችን ማናደርገው እንጂ እኛ ከሰው የተሻለን በጣም የተቀደስን ብፁዕ አቡነ ምናምን ስለሆነንም አይደለም። አየህ፣ የማታደርገው ለምንድን ነው ሲል ሆሊ ስፒሪት በልብ ሲገዛና መኖር ሲጀምር ራስን መግዛት ትማራለህ። ሌላው በጣም ደስ የሚለኝ ፍቅር የሚል ቃል አለ እዛ። ፍቅር የሚለው ፍቅር ትልቅ ማሰሪያ ነው። ትልቅ ፍቅር እግዚአብሔርን የተተዋወቅንበት ነገር ነው። ባይዘው ኢየሱስን ከተተዋወቅንበት መንገድ አንደኛው ፍቅር ነው። ምክንያቱም እኛ ሳንወደው ሊወደደን አስብ። በጣም የሆነ ይሄ አንኮንዲሽናል በሆነ ላቭ ነው የወደደን፣ አጋፔ በሆነ ላቭ ነው የወደደን። አየህ፣ ይሄ የሆነ ከኛ ጥቅም አይቶ ከኛ የሆነ ነገር አይቶ ምናምን አይደለም ጌታ ወደ ቤቱ ያመጣን ያስጠጋን፣ ከቅዱሳን ጋር ባለ ሀገሮች ያደረገን፣ የሀገር ወራሽ የሱ ወራሽ ራሱን እግዚአብሔር እንድንኖር ሲያደረገን የሆነ ጥቅም ከኛ ሊያገኝ አይደለም። ደማችንን ጨምቆ የሆነ ነገር ሊያደርገን ሊያሰራን ምን ሊያደርገን አይደለም። እንድናርስለት ወይም እንቀድስለት ምናምን አይደለም። ለምንድን ነው ካልከኝ ፍቅር በራሱ የራሱን ይሰጣል እንጂ የሰውን አይፈልግም። ፍቅር በራሱ አየህ መስዋዕት ይሆናል እንጂ አየህ ሰውን አሳልፎ አይሰጥም። እና ይሄ በክርስቶስ ኢየሱስ ያገኘነው ፍቅር መንፈስ ቅዱስ ወደ ውስጣችን ሲገባ ያፈራው ፍቅር ያን አጋፔ የሆነውን ፍቅር ነው። አቤኑን ስወደው የምወደው አቤኑ የሆነ ነገር ስለሚያደርግልኝ አይደለም። አቤኑ ከሌላው የተሻለ በጣም ጥቅም ስለሚሰጠኝ ስለሚያደርግልኝ አቤኑም ልክ እንደዛ እኔም እንደዛ። ግን ምንድነው በመካከላችን ኢየሱስ ክርስቶስ ስለ ሁላችንም ቤዛና መስዋዕት ሆኖ ስለሞተ እኔ አንተን አለመውደድ አልችልም። ሮሜ የሚናገረው ምዕራፍ 13 ቁጥር 8 ላይ ምንድነው የሚናገረው? ከፍቅር በስተቀር ሌላ ምንም ዕዳ አይኖርባችሁ ይላል። አየህ፣ ምንም ዕዳ የገንዘብ ዕዳ ካለብኝ ወዲያው መክፈል አለብኝ። ባይዘው የገንዘብ ዕዳ ካለብኝ አየህ ወዲያው ለምን የላበ ስለሆነ መክፈል አለብኝ።
የፍቅርህን ዕዳ ግን ከፍለህ አጨርሰው። አየህ ትናንትናም ወድጄዋለሁ ዛሬም ወድጄዋለሁ እሱ እያስቀየመኝ ነው ምናምን ብለህ አይ እሱ ጋር በቃ ከዚህ በኋላ ብዙ ፍቅር ሰጥቼዋለሁና ከዚህ በኋላ አልሰጠውም አትልም። ለምን? የወደደ ጌታ ለዘላለም ነው የወደደ። አየህ የወደደ ጌታ ለዘላለም ነው የወደደህ እኮ ሰው። ስለዚህ እሱ በወደደህ መውደድ ነው አንተም ሰውን የምትወደው። ትክክለኛ የጌታ መንፈስ ያለው ሰው ፍሬ ያለው። ፍሬው ምንድነው? ፍቅር። እንደዚህ እነዚህ ብንላቸው ብዙ ናቸው እዚህ ክፍል ውስጥ ያሉት። አንደኛው ይሄንን ነው ምለው፣ ሰው የመንፈስ ቅዱስ መኖር በውስጡ እውን የሚሆንበት ነገር ፍሬ ማፍራት አለበት። ክርስትና ባይዘዌ ከሆነ ከሊፕ ሙቭመንት ያልፋል፣ ከከንፈር እንቅስቃሴ ያልፋል። አንድ እግዚአብሔር ሰው ሲናገሩ አሁን ወደ ጌታ ሄደዋል፣ ጊዜው አሁን የሃሌሉያ ጊዜ ብቻ አይደለም አሉ። ሃሌሉያ ጥሩ ነው መልካም ነው ብለዋል። በጣም ልጅ እያለሁ ነው የሰማሁት። ግን አሁን የሾሚ ሉያም ነው አሉ። ሾሚ ሉያ ማለት ምን ማለት ነው? አሁን የአሳየኝ ጊዜ ነው። ክርስትናን ትኖረዋለህ? አዎ አሳየኝ። በቃ ኢየሱስ ጌታ ነው ብላል፣ አሁን አሳየኝ። ኢየሱስ የህይወቴ አዳኝ ነው ካልክ ኖረህ አሳየኝ። አሁን የምትነግረኝ ነገር አይደለም የሚባል አባባል አለ እና ምንድነው ኑሮህ ስለሚጮህብኝ ይባላል የምትናገረው ነገር አይሰማኝም ይላል። ኑሮህ እጅግ በጣም ስለሚጮህብኝ የምታደርገው ማለት የምትለኝ ነገር አይሰማኝም ይላሉ። ያ ማለት ምን ማለት ነው? አንድ ሰው ከንግግሩ ይልቅ ተግባሩ ይጮሃል። አየህ ተግባሩ ይጮሃል። ስለዚህ ጌታ መንፈስ ቅዱስ በውስጣችን ሲኖር አየህ ንግግራችን ሳይሆን ዋናው አኗኗራችን ነው። አኗኗራችን ደግሞ በየዋህነት፣ በትዕግስት፣ በፍቅር፣ ራስን በመግዛት አየህ በእምነት መሆን አለበት። ይሄ ያለው ሁለተኛ የመጨረሻው ለማስበው ነገር በዚህ ዲስከሽን ላይ ምንድነው መናገር የምፈልገው መንፈስ ቅዱስ ባይዘዌ ወደኛ ሲመጣ አንድ ናፍቆት ይጨምርብናል። አንድ ናፍቆት ነው የሚጨምርብን፣ ምንም አይደለም። ሁሉ ጊዜ ኢየሱስ እንዲመጣ እንናፍቃለን። አየህ ኢየሱስ እንዲመጣ ነው የምትናፍቀው። መንፈስ ቅዱስ ውስጥ ካለ የኢየሱስን መምጣት ነው የምትናፍቀው። መንፈሱ ሙሽራይቱ ምን ይላሉ ይላል። አይ ለምንድን ነው? አየህ የእግዚአብሔር መንፈስ በአንተ ካደረ እውነት የእግዚአብሔርን ቃል እያነበብክ በመንፈስ ቅዱስ የምትኖር ከሆነ ኑሮህ መውጣት መግባት በመንፈስ ቅዱስ ከሆነ ሁሉ ጊዜ ሐሳብ ፍጻሜ እንዳለው ሰው ነው የምትራመደው የምትንቀሳቀሰው። አየህ ሁሉ ጊዜ ሰንባች። አንዳንድ ጊዜ እኔ በጣም የሚገርመኝ ነገር ሰዎች የ500 ዓመት ቤት ይሰራሉ፣ ግን ሰውየው እድሜው ስንት ዓመቱ ነው ካልከኝ 70 ዓመቱ ነው። የ70 ዓመቱ ላይ የ500 ዓመት ቤት ነው የሚሰራው። ድንጋዩ የአምቦ ድንጋይ ነው ተጠርቧል። አስብ። ሴራሚኩ በጣም ጥሩ የተባለ ሴራሚክ ከጀርመን ከዱባይ ከምናምን የመጣ ሴራሚክ ነው። በሩ በጣም የሚገርም ነው፣ አልሙኒየም ነው። ኮርኒሱ፣ ጣውላው፣ እንጨቱ። ሰውየው 70 ዓመቱ ነው ተመልከት፣ የሚሰራው ቤት ማለት ነው። እና ከዛ በኋላ አይኖርበትም፣ እዛ ውስጥ አይኖርም። ይሄ ጥሩ አይደለም ማለት አለ። ጀነሬሽን ዲያይን ነገር ብታስተላልፍ ጥሩ ነው፣ ግን ዓላማ አይደለም መሆን ያለበት። የእግዚአብሔር መንፈስ ልክ በውስጥ ላይ ስፍራና ቦታ አግኝቶ ወደሚፈልገው ሐሳብ ሲያመጣ ኢየሱስን ትናፍቃለህ። ናፍቆት ኢየሱስ ነው። አየህ የምሰራው ነገር ለምንድን ነው? ጌታ ይከብርበታል፣ ጌታ ይነግስበታል፣ ሰው ይድንበታል፣ ሰው ይፈወስበታል፣ ክብሩ ለእግዚአብሔር ያመጣል ብለህ ታስባለህ። አየህ ታስባለህ። ስለዚህ እኔ ፋይናሊ የምለው ነገር ምንድነው? በስተመጨረሻ የጌታ የአምላካችን የእግዚአብሔር መንፈስ ሲመጣ ኢየሱስን ናፋቂዎች ያደርገናል። አየህ ብዙ ሰው አገር ናፋቂ፣ ብዙ ሰው ሰው ናፋቂ፣ ብዙ ሰው ገንዘብ ናፋቂ አለ፣ ብዙ ሰው ዕውቀት ናፋቂ አለ። እነዚህ ሁሉ ጥሩ ናቸው፣ ምንም እንከን የላቸውም እውነት ለማውራት። ግን አልቲሜትሊ ሆሊ ስፒሪት ሲመጣ ኢየሱስን ያስናፍቃል። ቅድም እኮ ብለዋል፣ ብሄድ ይላል ሰውየው። አየህ ከጌታ ጋር ይላል ብሄድ ይላል። ባይዘዌ ጳውሎስ በፊልጵስዩስ መጽሐፍ ውስጥ ከ3 ከ5 ጊዜ በላይ ስለ ሰማይ ያወራል። የጌታ ቀን ይላል፣ ከዛ ብሄድ ይላል።
ከዛ ደግሞ ይሄ የተዋረደውን ሰውነታችን በከበረው ተቀይሮ ይላል። ከዛ ለጌታ ቀን እንድትበቁ ይላል። ተመልከት፣ ሀገራችን በሰማይ ነው ይላል። ይሄ ምንድነው የሚያሳየው? መንፈስ ቅዱስ ባንተ ውስጥ ሲመጣ ሁሉ ጊዜ ክርስቶስን ናፋቂ ሙሽራው ይመጣል ትላለህ። አየህ፣ ትዘጋጃለህ፣ ራስን ታዘጋጅ፣ ለዛ ቀን ትሆናለህና እኔ ይሄንን ነው እምለው። ጌታ ይባረክ ፓስተርዬ። ጌታ ኢየሱስ አብዝቶ ይባርክ። ረዘም ያለ ሰዓት ረዘም ያለ ጊዜ ወስደን እንግዲህ ስለ መንፈስ ቅዱስ አያልቅ ልንጨርሰውም አንችልም። የምናውቀው ነገር ግን በዚህ ጉዳይ ተይዘን ዘመናችን ያልቃል። በመንፈስ ቅዱስ ተይዘን ዘመናችን ይጠቀልላልና እግዚአብሔር አባት ይባረክ። እግዚአብሔር አምላካችን እንዲህ ጊዜ ስለሰጠን እናመሰግነዋለን። በመጨረሻ ማለት የምፈልገውም ነገር ምንድነው? ይሄ መንፈስ ቅዱስ እውነት ነው። ይሄ መንፈስ ቅዱስ ጉስ ፓምፕ የሚሉት ይሄ በቃ ሰውነትን ውርር የሚያደርግ ምናምን ነገር አይደለም። ይሄ መንፈስ ቅዱስ ክርስትና የሚባለውን መኖር የምንችለው በዚህ በመንፈስ ቅዱስ በተሰጠን በመንፈስ ቅዱስ ነውና ይሄ መንፈስ ቅዱስን ደግሞ መራብ፣ መንፈስ ቅዱስን መጠማት፣ ማንም የተጠማ ቢኖር እንደሚል ሁሉ ጊዜ መንፈስ ቅዱስን ዲዛየር ማድረግ፣ መንፈስ ይሙላባችሁ እንደሚል ቃሉ ሁሉ ጊዜ መንፈስ ቅዱስን ለመሞላት በጌታ ፊት ጊዜ መውሰድ፣ ኳይት ታይም፣ እነዚህ በጣም መሰረታዊ ነገሮች እንደሆኑ ላሳስብ ወዳለሁኝ። ለኔ ይሰራልኝ ይሄ ስለሆነ ማለት ነውና ሌላ ጊዜ ደግሞ በሌላ ክፍል ስለ መንፈስ ቅዱስ በመንፈስ መሞላት ምን ማለት ነው፣ በመንፈስ መመላለስ ምን ማለት ነው የሚሉ ሐሳቦችን ይዘን ደግሞ ተመልሰን መምጣታችን አይቀርም። ጌታ ኢየሱስ ክርስቶስ ይባርካችሁ። ስላዳመጣችሁን ሰብስክራይብ አርጉ፣ ቻናላችንን ምንድነው ኢንከሬጅ አርጉን። ይህንን ሐሳብ ይዘን ደግሞ እንመጣለን። ተጨማሪ ሐሳቦች ላይ ተዘጋጅተን እንመጣለን። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኞ አድርገው ካልተቀበሉ ይህንን ጸሎት አብረውን እንዲጸልዩ በእግዚአብሔር ፍቅር እንጠይቆታለን። እግዚአብሔር አምላኬ ሆይ በልጅ በክርስቶስ ኢየሱስ ስም ወደፊትህ እቀርባለሁ። ኢየሱስ ክርስቶስ ጌታ እንደሆነ፣ ስለ ኃጢአቴ እንደሞተ፣ ደግሞ በሶስተኛው ቀን ከሞት እንደተነሳ አምናለሁ፣ በአንደበቴም እመሰክራለሁ። እግዚአብሔር አምላክ ሆይ አሁን በዚህ ሰዓት ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ እቀበላለሁኝ። ኃጢአቴን ይቅር ስላልክ በደሌን ሁሉ በልጅ በክርስቶስ ኢየሱስ ደም ስላጠብክ አመሰግንካለሁ። አሁን አዲስ ፍጥረት ስላረከኝ ሕይወቴንም ስለለወጥክ እጅግ አድርጌ አመሰግንካለሁ። በጌታ በኢየሱስ ስም አሜን።